ያሰማችሁ በበገና የኪነ ጥበብ ወልደ ቂርቆስ መዝሙርን ነው ላሰማችሁ የሞከርኩት ማለት ነው። ወደ መርሃ ግብራችን እንገባለን ማለት ነው። እንኳን አደረሳችሁ ለደብረ ዘይት በእውነት 5ኛው ሳምንት። ቀሲስ ይፍቱን ይባርኩን፣ ቡራኬው ለእኔም ለአድማጭ ተመልካቾችም ይድረሰን። ሁላችንንም ይባርከን። መዝሙሩን ሰማሁ። ደብረ ዘይት የተመለከተ ሳይሆን ያለንበትን ጠቅላላ አገሪቷ ቤተክርስቲያን ያለችበትን ምሾ፣ ሮሮ፣ ስቃይ በሙሉ ሰብስቦ የያዘ ጥሩ አድርገህ ደግሞ አንተ በበገና ቃኝተህ በማቅረብህ የበለጠ ስሜት የሚይዝ የተኛውን የሚይዝ የፈዘዘውን ሁሉ የሚያነቃ ሆኖ በመቅረቡ በጣም ብዙ ትዝታ ነው ያሳደረብኝ፣ ብዙ ትዝታ ነው የቀሰቀሰብኝ። እግዚአብሔር ይስጥህ። እንዲህ ጥሩ ድምፅ አለህ እና ስጦታ ሰፊ ነው። እንግዲህ በበገናም ይህንን መዘመር ከቻልክ ጉሮ ድምፅህም የኢትዮጵያን ቅርስ ሰብስቦ ይዟል ማለት ነው። እንግዲህ በርታ፣ ጠንክር። እግዚአብሔር የተመሰገነ ይሁን። እግዚአብሔር ባርክን ሁላችንን። አሜን አሜን። እግዚአብሔር ይስጥልን። አሜን። ድምፁ እንኳን መቼስ ለሆን ድምፅ የለም አዋፋት ምስትንፋስ ያለው ሁሉ ስለሚል የበለጠ እርሱ እንደሚያውቁትም እንግዲህ እና ይቆጠርብን። መምህር እንደምሰነበቱ እንኳን ደህና መጡ። እንደምን አለ? ደህና ነው ወይ? እግዚአብሔር የተመሰገነ ይሁን። በዚሁ በበገናው ብንቀጥል ይሻል ነበረ። በጣም ይመስጣል። እውነት ነው። ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። አዎ ለብቻ ለቋለው ቱምቢ ላይ እንግዲህ ከወደዳችሁት አድማጭ ተመልካቾችም እንግዲህ ለሁሉም መግቢያ አድርገህ ብትጠቀምበት ጥሩ ይመስለኛል። እንደ መግቢያ አድርገህ ለማንኛውም ፕሮግራምህ ይህንን መግቢያ ጥሩ ይመስለኛል። ጥሩ እናደርጋለን። እንግዲህ ከወደዳችሁት ካላችሁ እንችግራለን። ዛሬ በወቅታዊ ጉዳይ ላይ ነው የምንነጋገረው። ይህንን ርዕሰ ጉዳይ ባሳለፍነው ሳምንት በነበረን መርሃ ግብር ከመምህር ፋንታውንና ከዶክተር አሰፋ ነጋሽ ጋር በነበረን ቆይታ በጥቂቱ አንስተነዋል። በሚቀጥለው በሰፊው በተለይ ታሪካዊና የኋላ መሰረቱን በደንብ እናነሳለን። በተለይ ከዚህ ከዋሃቢዝም ጋር በተገናኘ አንዱ የሀገራችን የቤተክርስቲያናችንም እንደገና ዓለሙም አሁን በተለያየ ዓለም ክፍል እንደምታዩት አንዱ የፈተና ይሄ ነው እና እሱንም እናየዋለን እንደ እግዚአብሔር ፈቃድ። እኛም በኩል መልስ የሚሰጡ አንዳንድ ወንድሞች ብቅ ማለት ጀምረዋል። ይሄም ሌላ አብዮት እየፈጠረ ይገኛል። ያንን ግን በደንብ በሰፊው እያያችሁ እንዳላችሁት ብዙዎች ወደ ለመዱትና ወይ ደግሞ ወደሚቀርባቸው ወደሚቀላቸው ወደ ሰይፍ የመጎተት እና ሰዎችን እንገላለን፣ ኦርቶዶክሳውያንን እንገላለን፣ እዛ ላይ የሚከራከሩትንም ወይ ደግሞ በሀሳብ የሚሞግቱ እንደ እፎይ ያሉትንም እንገላለን ወዘተ የሚሉ ዛቻዎችን ሲያሰሙ ሰምታችኋል። ምናልባት እዚህ ላይ ማሰማቱ ተገቢ አይደለም ብዬ ነው ያስቀረዋቸው። አይ ቲንክ ጅማ ነው ያ ምስል እንግዲህ አጠቃላይ ኦርቶዶክሱ ላይ ጦርነትን የሚያውጁ ጥሪዎችን ሁሉ የሰማችሁ ይመስለኛል። እነዚህ ሁኔታዎች ተዳምረው ጉዳዩን ከክርክር ከመጽሐፍት ክርክር በእውቀት ከሚደረግ ክርክር ወደ ሰይፍ ወደ ጦርነት እንግዲህ በመጽሐፍ ጀምሮ ወደ ሰይፍ ጉዳዩን የመውሰድ ሁኔታዎች በሰፊው ይታያሉ። ኢትዮጵያ ውስጥ ይሄ በጣም የተለመደ ነው። እንደምታውቁት በዚህ 5፣ 6፣ 7 ዓመታት እንኳን ካየነው በጣም በርካታ ጥቃቶች በኦርቶዶክሳውያን ላይ በአክራሪ እስላሞች ሲፈጸሙ እንደከረሙ ወይ ደግሞ እንደሰነበቱ ብዙዎቻችሁ የምታውቁት ነው። ከ2010 ጀምሮ ከዛ በኋላ 2011 በተለይ በኦሮሚያ ክልል በምስራቁ የሀገሪቱ ክፍል የሚደረገው ፍጅትና እልቂት፣ ከዛ በአርሲ በባሌ እንግዲህ አርሲ ነዶዶላ በደንብ ብዙዎቻችሁ የምታስታውሱት ነው። ብዙዎች ቤተሰቦቻቸውን ያጡበት፣ ብዙዎች ያለቁበት ነው። ህፃናት ሳይቀር
ታሞ አልጋ ላይ የተኙ አረጋውያን ሳይቀር በኦርቶዶክሳዊነታቸው የታረዱበት ነው። እነ ሀረር፣ እነ ጎረጉቱ፣ እነ ከረሚሌ ደግሞ እንግዲህ ወደ 8 ቤተሰብ ሙሉ ተገዶ የሰለመበት፣ ሌሎቹ እንግዲህ እየተገደሉ የተጨፈጨፉበት የቅርብ ጊዜ ታሪካችን ነው። የድሮውን ትተን ይሄ እንግዲህ ከብዙ በጥቂቱ ነው። የጅማው እንደዚሁ ስፍር ቁጥር የሌለው ነው። በዚህ በአማራ ክልልም የኦሮሚያ ልዩ ዞን በሚባለው ከከሚሴ ጀምሮ ባሉት አካባቢዎች በጅምላ የወጡ ሰዎች አላሁ አክበር እያሉ የኦርቶዶክሳውያንን ቤት ሲያቃጥሉ እነዛ ሁሉ ቪዲዮዎች አሉ። የኛ ዘመን እንግዲህ እንደ ድሮ አይደለም። በደንብ አንዳንዱን ነገር ራሳቸውም ሲያግዙን ቀርጸው ያሰራጩታል። የሚታወቅና የሚታይ ነው። በሌላ በኩል ደግሞ ደጋግ እና ሰላምን በሰላም አብረው መኖርን የጥንቱን የኢትዮጵያውያንን በኢትዮጵያውያን ዘንድ የተለመደውን በሰላም አብሮ መኖርን የሚሰብኩ ከራሳቸው በኩል ያሉትን አስቸጋሪዎች ለመገሰጽ የሚሞክሩ ሙስሊሞች አባቶች እና ወንድሞች እናያለን። ነገር ግን እነሱም ተጠቂ የሚሆኑባቸው አጋጣሚዎች ሰፊ ናቸው። በቅርቡ እንኳን በጅማ በዚህ ሳምንት አካባቢ ማለት ነው በጅማ የአንድ የመካነ ኢየሱስ ቤተክርስቲያን የወንጌላውያን እንዲፈርስ ተደርጓል። ብዙዎች ተደብድበዋል። ከተደበደቡት መካከል ደግሞ መስጊድ ውስጥ የተደበደቡ 2 ራሳቸው ሙስሊሞቹም አሉ እና ችግሩ የት ድረስ እንደሚሰፋ የሚያሳይ ይመስለኛል። ይሄ ስክሪኑ ላይ ያያችሁ ያላችሁት ብዙ ጊዜ ከዚህ ችግር ጋር በተገናኘ በደንብ የሚታወቀው አህመዲን ጀበል የተባለው ሰውዬ የጻፈው መጽሐፍ ነው። ስለዚህ እዚህ መጽሐፍ ውስጥ ገብታችሁ ብታነቡ ብታዩ ስለ ክርስቶስ፣ ስለ ጌታችን፣ ስለ አምላካችን የሚናገርበት የሚገልጽበት አገላለጽ ወዘተ እንግዲህ በመጽሐፍ መልስ ለመስጠት ተሞክሯል። ነገር ግን ያው ማናናቁ፣ ማጠላላት፣ ማንቋሸሽ ወዘተ በሰፊው ያለበት ነው። ግን ኦርቶዶክሳውያን ይገደል ብለው አልወጡም። ሌሎች በግልጽ ጂሃድ የሚያውጁ ሰዎች አሉ። እነዚህ ሁሉ ይገደሉልን ብለን አናውቅም። ከኦርቶዶክሳውያን ወገን ግን የነሱ መጽሐፍ ላይ ጥያቄ ያነሳ ሰው ይገደል በማለት እንግዲህ ብዙ እየተደረገ ይገኛል። የሚያሳዝነው እና በዚህ ውይይታችን አንዱ ትኩረታችን የሚሆነው በተቋማት ደረጃም እንግዲህ በሙስሊሙ በኩል በየደረጃው ያለው የአስተዳደር መዋቅሮች መግለጫዎችን አውጥተዋል እስከ መጅሊሱ ድረስ። ሁሉም አንድ ሆነው እንደ አክቲቪስት ነው የቆሙት፣ ተቋማቱም ጭምር። የኢትዮጵያ እንግዲህ የሃይማኖት ተቋማት ጉባኤ የሚባለው ምክር ቤት እንደዚሁ የአብይ አህመድ አንዱ ኮሽና እንደሆነ ይታወቃል። እሱም ኦርቶዶክሳውያንን እንዴት አድርጎ እንደኮነነ ያያችሁ ይመስለኛል። እና በእኛ በኩል ግን እረኛ የሚባለው የምዕመናን የኦርቶዶክሳውያን ጠባቂ የሚባለው ከሲኖዶሱ ጀምሮ ቤተ ክህነቱ እዛው ራሱ በሚፈጥረው ችግር ለራሱ የቤት ስራ እየሰጠ በዛ አይነት ሁኔታ ውስጥ ነው ያለው። ሰሞኑን እንኳን ለቀጣዩ ግንቦት ሲኖዶስ አጀንዳ ሆኖ ይቀርባል ብለው ያሉት እዛው ሲኖዶሱ እዛው ቤተ ክህነት ውስጥ በህገወጥ ወይ ደግሞ አላግባብ ተፈጽሟል ያሉት የሰው ቅጥር ጉዳይ ነው። ስለዚህ ቀጣዩ ግንቦት ሲኖዶስም የምዕመናን የህልውና ጉዳይን ይመለከታል ብለን ተስፋ እንዳናደርግ ከአሁኑ በደንብ ነግረውናል እና ቤታችን አይፈወስም ማለት ነው። እዛው የራሳቸው የፈጠሩትን ችግር ያንኑ ለመፍታት ነው ሲኖዶስ የሚወያየው በእነዚህ ጉዳዮች ላይ ነው እና ይሄ ሁኔታ መሬት ላይ እየታወጀ ካለው የጭፍጨፋ የፍጅት አዋጅ አንጻር የኦርቶዶክሳውያንን በጥቅሉ ሰፋ ስናደርገው ደግሞ የክርስቲያኖችን ህልውና አደጋ ላይ የጣለ ይመስለኛል። ሀገሪቱ እንግዲህ ጠብና ጦርነት አላነሳትም። ጦርነት በመጣ ቁጥር ለአብይ አህመድ ትልቅ ሲሳይ ቢሆንም ተጨማሪ የሆነ እልቂት ይዞ የመጣ ይመስላል። ሀገሪቱ ላይ ሽማግሌ የጠፋ ይመስላል እና ይህንን ጉዳይ በስፋት እንመለከታለን። እስከ ፍጻሜ አብራችሁን እንድትሆኑ በአክብሮት ተጠይቃለሁ። አንድ እህታችን ከዚሁ ከማህበራዊ ሚዲያ ያገኘሁት ቪዲዮ አለ። በቱምቢ ለቅቄዋለሁ። ብዙዎቻችሁ አይታችሁታል ብዬ አስባለሁ። ግን በጣም ጠቃሚ ስለሆነ ቲንክ ብናየው እና ወደ ውይይታችን ብንገባ ጠቃሚ ይመስለኛል።
በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሸንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም። ይሄንን እሰቡበት። አሊሞችን በዚህ ጉዳይ ዝም ባይሉ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። እንግዲህ በጣም ብዙ ነገር ነው የተናገረችው እህታችን በአጭር ደቂቃ ውስጥ። በተለይ እንግዲህ ጉዳዩ የቆየ መሆኑን ላለፉት 6-7 ወራት ብላን የገለጸችው እንዳያችሁት ማን እንደጀመረን በደንብ አድርጋ የገለጸች ይመስለኛል። በምን አይነት ቋንቋ ሲገልጹና ሲተናከሱ እንደነበረም በደንብ አድርጋ የገለጸች ይመስለኛል። ከዛ ግን የበለጠ ህዝበ ሙስሊሙ የት ነበረ ያኔ? ለምንድን ነው ዝም የሚለው የሚል በጣም ወሳኝ ጥያቄ አንስታለች። እና ሰላምን የሚፈልግ ወደ ሌላው ወደ ውጭ ብቻ ሳይሆን ወደ ራሱ ማየት ያለበት ይመስለኛል። ጉዳዩ ግን በማህበራዊ ሚዲያ ከተጀመረ እና በዛ መልኩ ከተጀመረ በዛው ማለቅ ነበረበት። አሁን ወደ ተቋማት ከፍ ብሏል። ታዋቂ ናቸው የሚባሉ ሰዎችን ጉዳዩ ላይ አዋጅ ያወጁ ነው እንደምታዩት። እና እንዴት አያችሁት ከሚል ትክክል ጥያቄ ቢጀምር መልካም ይመስለኛል። ከሲስ እየተከታተሉ ነበረ ይሄን ሁኔታ ከቅርብ ጊዜ ወዲህ በማህበራዊ ሚዲያው የሚታየውን ሁኔታ እንዴት አዩት? እንዴት ታዘቡት? ወገኖቼ በቤተ ክርስቲያናችን እንኳን ከባዱን ነገር ቀርቶ በገዳም በደብር አካባቢ ሲቃጠል በከብቶችም ሆነ በልጆች ወይም በአዝመራ አንዳንድ ነገር ሲከሰት ካህናቱ በመቃብር ቤት ያሉት ነቅተው ያዳምጣሉ። የጸሎታቸው መነሻና መድረሻ ጠዋት ወበከመ አቀብከነ እምሰርክ እስከ ነግህ ይላሉ። ሌሊቱን ሙሉ ጠብቀህ እስከ ጠዋት ያደረስከን ይሉና ቀኑን ሙሉ ደግሞ ሲሰሙ ሲያዳምጡ ሲያዩት ያሉትን ያነሱን ወበከመ አቀብከነ እምነግ እስከ ሰርክ ብለው የቀኑን ይዘጉታል። በህብረተሰብ በሀገር ላይ በእምነት ላይ በክርስቲያኖች ላይ የሚነደውን እሳት አላይም፣ አልሰማም፣ ዘግቻለሁ፣ ዘግቼ እየጸለይኩ ነው የሚል ካለ ጸሎቱም እምነቱም አልገባውም። ስለዚህ ለጠየቀኝ ይህን ቀርቶ ምን ይሆን በሀገር የሚካሄደው? ምንድን ነው የሚካሄደው ብዬ በተቻለ መጠን ሚዲያዎችን እቃኛለሁ።
ከዚያ የማገኘውን ሪፍሌክሽን ነው ወደ ጸሎት ይዤ የምቀርበው። አለበለዚያማ ሰዓተ ማልቱን ሰዓተ ሌሊቱን የጠበከን ማለት አይችልም። ይህንን የሚያደርጉ ካህናት አባቶች ደግሞ እንቅልፍ የላቸውም። ግን አንሰማም፣ አናይም፣ እኛ ዘግተን ነው የምንጸልየው የሚሉ ግን ቅዳሴውም አልገባቸውም፣ ሰዓቱም አልገባቸውም፣ ስርዓተ ምንኩስናውም ስርዓተ ገዳሙም አልገባቸውም። ለጠየቀኝ ጥያቄ መልሴ ነው። ሳዳምጥ ሰንብቻለሁ። ይህች ልጅ እግዚአብሔር በተለያየ መንገድ በህዝብ ላይ ለመፈራረጃ ሰዎችን ያመጣል። ይህች ልጅ ለመፈራረጃ የመጣች ልጅ ናት። ሙስሊም ናት። በትክክል የተናገረችውን ነገር አዳምጨዋለሁ። ለንጽጽር የማይቀርብ ነገር እያለች ነው የመጣች። እንኳንና በሙስሊምና በክርስትና መካከል ንጽጽር በሮማን ካቶሊክ በፕሮቴስታንት እኛ መካከል ያለውን እንኳን ለንጽጽር ስናቀርብ መጠንቀቅ አለብን። ይህች ልጅ ርቃ ነው ሄደችው። ዛሬ በሮማን ካቶሊክ ያለው ሁሉ ነገረ መለኮት ንጽጽሩን አልፎ ቤተክርስቲያናችን ውስጥ ገብቷል። ጥቁር የለበሰው ሁሉ ሳያውቀው የሮማን ካቶሊክን ነገረ መለኮት ነው የያዘው። አሁን ስለ እመቤታችን ሲነገር ስሰማ የሮማን ካቶሊክ ነው፣ የኦርቶዶክስ አይደለም። ስለ ከዋክብት የሚቆጥሩ ሁሉ ያን ሁሉ አምጥተው ለእመቤታችን አስታቅፈዋታል። ያ ሁሉ ከንጽጽር የወጣ ነው። ይህን ሁሉ እያየሁ እየሰማሁ ነው። ይህች ልጅ በተለይ የኛ ልጆች ብላ ለይታ ሲንግላውት አድርገዋለች። በተለይ የኛ ልጆች እንዴት ሙስሊሙ ህብረተሰብ እንዴት ዝም ይላል እያለች እየወቀሰች ያለችው የራሷን ህዝብ ነው። የስንት ዓመት እንደሆነ አላቅም። ስቴት ዲፓርትመንት ይሄ ይታያቸዋል። ሰላማዊ ሰልፍ ድምፃችን የሚል እንቅስቃሴ ተፈጥሮ ዲሲ ላይ አገኘዋለሁ። ሙስሊም ቆየ ካሲስን ያጋራዋል። አዎ ሙስሊሙ ክርስቲያን ላይ ጮኸ። ሸኮችም በአሜሪካ ምድር ያሉት ሁሉ ሁላችንም ቀሰቀሱና አብረናቸው እንድንጮህ ጮኸቱን ተቀላቀልን። አብረናቸው ጮህን። ድምፃችን ይሰማ ሲሉ እርግጥ ነው ጥቂቶች ታሰሩ። ውጭ ያሉት ግን ሳሩን፣ ቅጠሉን፣ መሬቱን ሁሉ አብሯቸው እንዲጮህ አድርገዋል። እኛም ጮኸናል። ድምፃቸው ይሰማ ብለን ድምፃችን ይሰማ እያልን ዛሬ ግን ድምፅ አይደለም። ነፍስ ታፍኗል። ነፍስ እየሞተ ነው። ደም እየፈሰሰ ነው። አብያተ ክርስቲያናት የከፋ ነገር እየተፈጸመ ነው ያለው። የታሉ እነዚያ ሰዎች? ይህን ጥያቄ ከማምጣት በፊት ይሄ ፎቶግራፍ ሲያደርግ ሲራወጥ አየሁት። በዚህን ጊዜ ስቴት ዲፓርትመንት ቆመን አብረን ድምፃችን ይሰማ ስንል ከሙስሊም ወንድሞቻችን ጋር በመቆማችን የእኛ ቄሶች የእኛ መነኮሳት አላሁ አክበር አለ ቀሲስ እያሉ ቀሰውኛል፣ ተከበታል። በዚህም ሙስሊሞቹ ሁሉ ሸኮች ሁሉ ያውቃሉ። ይህንን የወሰድነው ከአባቶቻችን ነው። በበቀለበት ሀገር በተቀበሉት ሰዎች በአረቦች ላይ ሙስሊሞች በመሆናቸው የተወለዱት መንደር ተነፍጓቸው መሬቱ እንዲክዳቸው ሆኖ ነፍሳቸውን ለማትረፍ ወደ ኢትዮጵያ ሲመጡ አባቶቻችን እጃቸውን ዘርግተው በስተንግድነት ሲቀበሉት እምነቱን ሳያውቁት ቀርተው አይደለም። ግን ክርስቶስ በመስቀል ላይ እጁን ዘርግቶ ዓለምን ሁሉ እንደጋበዘው ሁሉ ሙስሊም አረቦች ወደ ኢትዮጵያ ሲመጡ እንደ ክርስቶስ እጃቸውን ዘርግተው ነው የተቀበሏቸው። ያ በሙስሊሙ ላይ ዕዳ አለበት። በዚህ ምክንያት ምዕራባውያን የኢትዮጵያን ቤተክርስቲያን እየከሰሱ ናቸው። እስልምናን ያተረፈችው የኢትዮጵያ ቤተክርስቲያን ክርስቲያኖች ናቸው አለች። ቤተክርስቲያኒቷ ከምትከሰስበት አንዱ ነው። ዛሬ ምንድን ነው የተፈጠረው?
በአንድምታው ስንማር እስማኤል በአጋር ማህፀን ሆኖ ከሳራ ተሰዳ አልቅሳ በረሃ በሄደች ጊዜ በረሃ ላይ ስታለቅስ መልአኩ ሄዶ የተናገረው ገር እሱን ላነበው። እርሷም እኔ ከመቤቴ ከሳራ የኮበለልሁ ነኝ አለች። አጋር ናት እንደዚያ የምትለው። የእግዚአብሔር መልአክም ወደ ቤትሽ ተመለሽ፣ ከእጇን በታች ሆነሽ ተገዢ አላት። እግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም ይላል። ስለ እስማኤል ነው የሚናገረው። የእግዚአብሔር መልአክ አላት አንቺ ጸንሰሻል ይላታል ለአጋር፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እስማኤል ኤል የእግዚአብሔር ስም ነው። እስማ ማለት አረበኛ ሴማቲክ ነው፣ ግዕዝም ነው። እግዚአብሔር ሰማ ማለት ነው። እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና ይልና ተመልከቱ። አሁን ከዚህ በላይ ያለውን ተመልከቱ። እሱም የምድረ በዳ የሚመስል ነው ይሆናል። እጁ በሰው ሁሉ ላይ ይሆናል፣ የሰው ሁሉ እጅ በሱ ላይ ይሆናል። ይህች ናት። አሁን እኔ እንዳየሁት እነዚህ ልጆች የቀሰቀሱት የዓለም ሁሉ እጅ በእነሱ ላይ እንዲሆን እጅ ነው የቀሰቀሱት። ተራጋጭ ነው ይለዋል እስማኤልን። ተራጋጭ እጁ አያር እጁ በሰው ሁሉ ሰው ይሰነዘራል፣ የዓለም ሁሉ እጅ በሱ ላይ ይሰነዘራል። እኔ ይህንን ነው ያየሁት። መጻሕፍት አይዋሹም። መጻሕፍት አይዋሹም። እንግዲህ ሙስሊሞች እነማን ናቸው? የአብርሃም ልጆች። እኛ እነማን ነን? የአብርሃም ልጆች በእምነት አችስ የአብርሃም ልጆች። አሁን ወደኋላ ተገለጠን። ኖህ ከጥፋቱ ወደ ነበረው አረመኔ ዘመን ላይ ሙስሊሙም ወደ አረመኔ፣ ክርስቲያኑም ወደ አረመኔነት ነው የተገለበጠው። ተገለበጠ። አብርሃም የተጠራው ኦሪት ባልነበረበት፣ ኖህ የተጠራው ኦሪት ባልነበረበት፣ ሁሉም መጽሐፍ ነበረበት ነው። ዛሬ ግን ጁም ኦሪቱን ይዟል፣ ክርስቲያኑም ወንጌሉን ይዛል፣ ሙስሊሙም የወጣውን ቁርአኑን ይዟል። ሁላችንም የአብርሃም ልጆች ነን ነው የምንለው። የምንለየው ከሙስሊሙ ጋራ አብርሃም ያልተጠራውን ጽድቅ በመያዛችን ነው። ተመልከቱ። አለበለዚያ ሁላችንም የአብርሃም ልጆች ነን። ያ ጽድቅ እኛ የምንለየው ከፕሮቴስታንቱም ከካቶሊኩም የምንለየው ያንን ጽድቅ በሙሴ ተውበ ኦሪት ንነሳይነ ጸጋ በዲበ ጸጋ፣ በጸጋ ላይ ጸጋ፣ በጸጋ ተጎናጸፍ። በሙሴ በኦሪት ጸጋ ተሰጠን፣ ጸጋ ሰወ ጽድቅ በኢየሱስ ክርስቶስ ሆነ ለና። ያ የኦሪቱ ጸጋ ቆመ እዚያ። በክርስቶስ የታጀበው የአብርሃም ጽድቅ፣ አብርሃም ያስቆጠረው ጽድቅ፣ ያንን ነው ክርስቶስ መጣው። ከሙስሊሙ ጋር የምንለየው ይሄንን ነው። እነሱ ግዝረቱ ላይ ተቻክለው ቀርተዋል። ይሁዲዎችም ግዝረቱ ላይ ተቻክለው ቀርተዋል። እኛ ግን ያስቆጠረውን ጽድቅ ነው ይዘን የመጣ ነው። እነ ጳውሎስ የሰበኩት እመቤታችን ላይ የፈሰሰ ጸጋ በዲበ ጸጋ ላይ ፈሰሰ፣ እሷ ላይ ጎረፈ ክርስቶስን ስትጸንሰው። ከዚያ በኋላ ነው ቅድስት ነበረች። ያ ጸጋ በእሷ ላይ አያችሁ። ከኦሪቱ በፊት ጸጋ ነበራት እመቤታችን። ለሙሴ የነበረው ጸጋ ቤተ መቅደሱ የሞላው የነቢያት ሁሉ ጸጋ ነበር። ይሄ በኦሪቱ የነበረው ጸጋ አንጓ ሲከፈል እመቤታችን ላይ ሲመጣ በጸጋ ላይ ጸጋ፣ የተከፈተው ጸጋ፣ የተጥለቀለቀው ጸጋ፣ በክርስቶስ የመጣው ጸጋ እመቤታችን ውስጥ ገባ። ያን ጊዜ ከንጽሕትነት ወደ ንጽሕተ
ከቅድስትነት ወደ ቅድስተ ቅዱሳነት ተሻገረች ነው የሚለው ኦርቶዶክስ። ይሄ እንግዲህ ከሙስሊሙም ከካቶሊኩም ከፕሮቴስታንቱም የምንለይበት ይሄ ጸጋ ጽድቅ የሚለው በአብርሃም ያገኘነው ጽድቅ ነው። ይሄ ጸጋ በክርስቶስ ሲጠመቅ ይህንን ጸጋ በጽድቅ አጅቦት መጣ፣ አወጀው ጥምቀቱ ላይ ይህንን ጽድቅ። ሞትን አሸንፎ ሲነሳ በዚሁ ጽድቅ ነው ድልን ያበሰረው። ክህነታችን፣ ጥምቀታችን ሁሉ በዚህ ጽድቅ ያጀበ ነው። የተጸነሰ የተጠመቀበት በስመ አብ ወወልድ ወመንፈስ ቅዱስ ብለን እንድናጠምቅ፣ እንድናስተምር፣ እንድናቆርብ የተላክንበት። ቅዳሴውን ስንጨርስ ጸጋ ነሣኢነ ወሕይወተ ረከብነ፣ በዚህ ነው ቅዳሴውን ሁሉ የምንደመድመው። ተመልከቱ፣ ይህችን ጸጋ ይህችን ጽድቅ በመስቀል አደባባይ ስታስተምር የነበረች ቤተክርስቲያን ዛሬ እንዳቆጥራ ፈረንጆ ሄደው መስቀል አደባባይ ላይ የሰበኩትን ስሰማ እንደገና ወደ ኋላ ተገለበጠ። በፈረንጁ አላዝንም። ኢንፎርሜሽን የሰጧቸው ሰዎች፣ ያቀበሏቸው ሰዎች ሮንግ የሆነ ኢንፎርሜሽን ፈረንጁ ሰጥተዋቸዋል። በመስቀል አደባባይ ላይ ቆመው አዲስ የክርስትና ወንጌል ነው አምጥተው የነጡት። አይሁሽ እሳቸው ያስተማሩት ለበርጠሎሜዎስ ለዚያ ለዘኪዎስ በምሳሌ አድርገው የጠቀሱትን ለሚገሉት፣ ለሚያሳድዱት፣ ለሚዋሹት፣ ለሚቀጥፉት፣ ለሚያስሩት ለፖለቲሻኖች ቤተ መንግስት እዚያው ሰብስበው ለጋበዟቸው ሰዎች ቤቱን ዘግተው ማስተማር ነበረባቸው። መስቀል ከሚናገር ያው ሚዛናዊ ሰው ነው። ሰው ሁሉ ጊዜ ሰው ነው። ሰው አንዳንዴ የተሳሳተ ነገር አውቆ ይከፋል። የተሳሳተ ትምህርት ተምሮ መልካም ተምሮ በመልካም ስነፈጥሮ ላይ በተፈጥሮ መልካም ስለሆነ ሰው ዓለም ፍትወታት የተለያዩ ነገሮች ካላሸነፉት ሰይጣን ካላሰናከለው ሰው መልካም ነው። እቺ ልጅ መልካም ሙስሊም ናት። ያን ክፉ እነ እፎይ አንብቦ የሚነግሩን እኛም በተወሰነ ደረጃ የምናውቀውን የቁርአንና የሐዲስ ነገር ድሮም እናውቃለን። ከወረቀት የበለጠ ተግባራቸውን እናውቃለን። ይሄን ጽንፈኛውን መጽሐፉንም ድርጊቱንም ስብከቱንም አሸንፋ ለህሊና ተገዝታ መጽሐፍ ሳትጠቅስ ሚዛናዊ ሆና የተናገረችው ያ ንጹህ ልቦና ነው። ንጹህ ልብ ነው። ይሄን ንጹህ ልብ ግን አበላሽቶ መርዝ ማድረግ ይቻላል። ቁርአን ውስጥ ወደ 164 ያህል የጂሃድ ቃላት አሉ። እሱም ብቻ እንድታነበንብና መዳን ክርስቲያንና አይሁድን በመግደል ነው የሚል አይነት ደጋግሞ በመንገር በጥላቻ እንድትመረዝ ማድረግ ይቻላል። እዛ መመረዝ ላይ አልደረሰችም፣ በተፈጥሮ አለች ማለት ነው። ሁለተኛ ደግሞ እንደ ሰው ይሄ አገሯ ኢትዮጵያ ሀገሯ በሃይማኖት ጦርነት እንዳይበጠበጥባት ከፍ ወዳለ ችግር እንዳይሄድ አስባለች ማለት ነው። እነዚህ ንጹህ ልቦች ናቸው። እኛን ያሳደጉን ሙስሊሞችም እንዲህ አይነት ናቸው። እስልምና ደግ ነው እያልኩ ግን አይደለም። እስላሞች ደጎች ናቸው እያልኩ ነው። ሃይማኖቱን ደግ ማለት አልችልም። ለምሳሌ አሁን አንድ ዶክመንት ሼር ባረግ ዮሴፍ እዚህ ላይ ኦንላይን ብታረግልኝ በኢትዮጵያ ውስጥ የዋሃቢ አክራሪ እስልምና የ25 ዓመት እቅድ አለው። ወደዚህ ወደ ጅማ መንገድ ሰኮሩ የሚባል አካባቢ በዛ ወደ ውስጥ ነው አንድ ጥናት ሰራለሁ። ከዛ አልፌም አስተንዳቦ ዲምቱ ያልኩ እስከ ወለጋ ጥናት ሰራለሁና ጥናት ለሰራ በሄድኩበት በሰኮሩ በእግር ወደ በዚህ በየምና ሱን አለፍ ብለ ወደ ውስጥ ስትገባ ወጣቶች ጸጉራቸውን ፍሪዝ ያደረጉ የገጠር ልጅ የማይመስሉ በደንብ የለበሱ ሬዲዮ የያዙ ልጆችን አገኘው። አረብኛ ነው የሚሰሙት። ማል ጎዳጅርተን እንጀደን ምን ያረጋችሁ ነው አልኳቸው። ትምህርት እየሰማን ነው አሉና ድምጹን ቶሎ ዝቅ ያረጉት። እኔ ቋንቋውን አልችልም። ይሄን ጠይቄ ብዙም ትርጉም አልሰጠውም፣ ግን አለባበሳቸው በጣም የተለየ ስለሆነብኝ ከኢትዮጵያኖች
የጎረመሱት ጺማቸውን አሳምረው ሱሪ አሳጥረው ጥርሳቸውን ፍቀው በደንብ ምናምን የከተማ ሰው ነው የሚመስሉት። ይሄን አልፌ ሌላ የትምህርት የሴትና የወንድ ትምህርት ተሳትፎ ማጠናበት ጥያቄም ስላለኝ ከአንደኛ ክፍል እስከ 8ኛ ክፍል ብቻ ነው ያለው። ከዛ ወደ ጅማ ነው የሚዛወሩት። ልክ 6ኛ ክፍል ስንደርስ ወንድ ይጠፋል። የወንድ ቁጥር ትምህርት ቤት ውስጥ ይቀንሳል በጣም። ወደ ጅማ ተከትለነው ሂደቱን ስናጠና ደግሞ ወደ ጅማ ተዛውረው ሰሩ እንዳንል ጅማ ትምህርት ቤት ውስጥ የሉም የጠፉት ወንዶች። እንደገና አንዳንድ አዳዲስ ጎጆ ቤቶች ተሰርተው ተቆልፎባቸው ወንድና ሴት ውስጣቸውም የሉ ሙሽሮች ናቸው ይሉናል። ይሄን ነገር በሌላ መንገድ ለማጥናት ሞከርን። ይሄን ሰነድ አንደኛውን ሰነድ ከዛ አካባቢ ነው ያገኘነው። አንድ ቤት ተቃጥሎ ቤቱን ለማጥፋት በሚደረግ ሙከራ መሃል የተገኘ ሰነድ ነው። የ25 ዓመት ኢትዮጵያን በጂሃድ የማስለም ክርስትናን የማጥፋት እቅድ ነው እና እዚህ አህመዲን ጀበል የሚያስተምሩት ነገርና እዚህ ሚዲያ ላይ የተጋለጠው ከዛ በፊት ነው ይሄ የሚታወቀው። ይሄ በ2014 በፈረንጆች ነው። የዛሬ 21 ዓመት ነው። አሁን 4 ዓመት ነው የቀረው ማለት ነው። 2014 በፈረንጆች አሁን 25 ላይ ነው ያለ ነው። ስንት ማለት ነው? 11 ዓመት ነው። 11 ዓመት ነው። ግን ከዛ በፊት ይሄ ሰነድ 10 ዓመት አካባቢ ቆይቷል ማለት ነው። እኔ 11 ዓመት ያልኩት ያወቅኩበትን ዓመት ነው። አሁን ከትምህርት ቤት የጠፉ ልጆች እና በገጠር ያየዋቸው ልጆች የት ሄደው ነው የሚለውን ሳጠና ልጆቹ በትምህርታቸው ከፍ እንዲሉ ይሄንን አክራሪነት እንዲማሩ ወደ ሱዳንና ወደ ተለያየ ሀገር ተልከው ይመለሳሉ። ስለዚህ ትምህርት ቤት ውስጥ ያለው የወንድ ቁጥር እየቀነሰ ይሄዳል። ስለዚህ የጂሃድ ፕሮጀክት በደንብ ተቀናይቶ እንደሚሰራ አሳየኝ ማለት ነው። ሴት ብቻ ነው ያለው። አዳዲስ የተዘጉ ጎጆዎች ደግሞ የተጋቡ ሰዎች ተያይዘው ሌላ ሀገር ይሄዱና ይሄንኑ ተምረው ስራም ሰርተው ይመለሳሉ። ይሄ በጣም አስፈሪ ነገር ነው። ይሄንን አሁን ለሳቸው ደህንነት አልናገርም። ለአንድ መስጊድ ኢማም ትልቅ አባት ትልቅ ሰው ናቸው። ጥናት ከኛ ጋር ሰርተዋል። ሽምግልና ከኛ ጋር ሰርተዋል። የግጭት አፈታት ስልጠና ሰጥተናቸዋልና ከሳቸው ጋር አወራሁት። አባታችን ይሄን ኦብዘርቬሽን አለኝና እርሶ ምን ይላሉ አልኳቸው። ሼኪውን ከአቅማችን በላይ ነው። እኛን ሳይሆን የሚሰሙት ዘመኑ በዚህ ዘመን ኡስታዝ ነን ብለው የመጡትን ነው የሚሰሙት አሉኝ። እስላሙኛ አባት እንግዲህ እኚህ ኢትዮጵያዊ እስላም የምንላቸው ናቸው። እንደዚህ ስንል ይቆጣሉ አክራሪዎቹ። ኢትዮጵያዊ የሚባል የለም ይላሉ። እንደ አይሲስ እንደ አልቃይዳ እኛ ዓለም አቀፍ ጂሃዲስት ነን ማለታቸው ነው። ኢትዮጵያዊ የሚባል የለም ይላሉ። እኛ ደግሞ ኢትዮጵያዊ አለ። ቁርአን ውስጥ ያለውንም ክፉ ነገር አቃንተው፣ በሐዲስ የተነገረውን አቃንተው፣ በመሐመድና በካላፊቶቹ የተካሄደውን ደም ማፍሰስ በልባቸው አውግዘው መልካሙን ብቻ ይዘው እንደ ሼክ ዘክሪያ የአባ ዘካሪያስ የተባለው መጨረሻ ላይ የደብረ ታቦሩ አባታችን ቁርአንን በኮለም አድርገው የእግዚአብሔር ቃልና የሰይጣን ቃል ይሄ በሚሊክ ጊዜ የተጻፈ ነው። ከሳልማን ሩሽዲ በፊት ሰው ስለ ሳልማን ሩሽዲ ያወራል እንጂ አባ ዘካሪያስ ናቸው የጻፉት። ሼክ ዘክሪያ ናቸው። ከ600 በላይ መድረሳ ይዘው ወደ ክርስትና የገቡ ማለት ነው። ቁርአንን ሲያጠኑ አይተው ችግሩን በዚህ በ25 ዓመት እቅዳቸው ውስጥ ታዲያ የሚሉት ነገር በጣም ዘግናኝ ነው። ምንድነው ኢትዮጵያን ለማድረግ የሚፈልገው ያሉት? በመዋዕለ ህፃናት በአዳሪ ትምህርት ቤቶችና ህፃናት ማሳደጊያ ተቋማት፣ በመድረሳዎች በውስጥና በውጭ ከፍተኛ ትምህርት ተቋማት አክራሪነትና አረባዊነትን ማስፋፋት ነው የሚሉት። ይሄን ደግሞ እያደረጉት ነው። ተራውን ህዝብ፣ ነጋዴዎችን፣ ምሁራኑን፣ የእምነቱ መሪዎችን፣ የጎሳ መሪዎችንና ተአምራት አድራጊዎችን ማደራጀትና ለዚሁ ዓላማ ማሰለፍ ይላሉ። በህትመት በማህበራዊ በብሮድካስት ሚዲያዎች እስላማዊ ፕሮፓጋንዳቸውን ማስተላለፍ ይላል። ይሄንን አልነጃሺ አሳታሚ ብዙ መጽሐፎችን መጀመሪያ የነ ሼክ የዲዳትን ሌሎቹ ነበር የሚተረጉት። መጨረሻ ራሳቸው ኢትዮጵያ ውስጥ መሳደብ ጀመሩ ማለት ነው። 303 ጥያቄዎች ለክርስቲያኖች ወይ በክርስትና ላይ ወይ በኢየሱስ ክርስቶስ ላይ ያለ ይሄ ማን ነው ጀበል እንደጻፈው ማለት ነው። አጼዎቹ ያለ ክርስቲያን ነገስታትን
በጭቆናና በፖለቲካ አስመስሎ ሃይማኖቱን ለማምታት የሄደበትን ሁሉ እናያለን። እዚህ መሃል ቤታችንን ማሰብ የሊቃውንት ጉባኤ ጳጳሳት ቴዎሎጂ የሆነ ነገር አለ። ሁሉም ፍላት የት እንዳሉ አላቅም፣ መልስ አልሰጡ። አብሮ ፎቶ ይነሳሉ። እነ ቄስ ታጋይ ልከው አወገዝን ይላሉ። የሚቀጥለውን ፔጅ ላይ ሳይ ነበረ። የሚቀጥለው ፔጅ መንግስት ስልጣንን መቆጣጠር ነው የሚለው። ይሄ በጉባኤ የወሰኑት ነው። የናይጄሪያ ውሳኔ የሚባል በየጊዜው ጉባኤ ያደርጋሉ። አባል ሀገራት ብሔራዊና ዓለም አቀፋዊ ኃላፊነቶች በሙሉ ሙስሊሞች መያዛቸው ማረጋገጥ ነው። በዓለም ደረጃ በሙስሊም እንዲያዝ ነው። እነዚህ ትራንስናሽናል የሆኑ ድንበር ዘለል ተቋማትን ሙስሊም እንዲያዙ ማድረግ ነው። በፖለቲካ ስልጣን ላይ ሙስሊሞች እንዲቀመጡ ማድረግ፣ ከከፍተኛ ሚኒስትርና የመንግስት ዙፋን ማዕረግ እስከ ታችኛው ድረስ ስልጣንን መቆጣጠር። ይሄ 5 ዓመት እቅድ ውስጥ ደረጃ 2 እና 3 ላይ ያለ ነው። ክርስቲያኖች የሚበዙባቸው አካባቢዎች እስላሞችን አምጥቶ ማስፈር። ይሄ አሁን ከሐረር ከጅጅጋ የፈለሰውን ሸዋ ማምጣታቸው በዚህ መሰረት ነው። ይገርማል። ለማ ነው ስልጣን ላይ የነበረው። የጅጅጋ ተፈናቃዮች ወገኖቻችንን ለማስፈር የተቋቋመው ኮሚቴ አንድም ሰው ውስጡ በስተት ክርስቲያን የለም። አንድም ሰው። ይሄ ቡድን ነው ሰፈራውን የሰራው ማለት ነው። እነ ለማ እስላም ባይሆኑም በኦሮሞ ስም ተጃጅለው ለነዚህ አክራሪዎች ይሰሩ ነበር ማለት ነው። ከዛ ልጆቻቸውን ውጪ ሀገር ልኮ ማስተማር፣ ለስልጣን መመለስ 1700 ያህል ወደ ውጪ ልኮ፣ ለምሳሌ በባንኪንግ አሁን ኢስላሚክ ባንክ ከመቋቋሙ በፊት ኦሬዲ ማስተርስ የያዙ ሰዎች ተዘጋጅተው ነበር። ከቱርክ ጋር ተባብረው የሚሰሩት ነገሮች አሉ። ኢኮኖሚውን መቆጣጠር፣ ኢኮኖሚ ትስስር መፍጠር፣ ከሙስሊም ሀገራት ድርጅቶች ጋር መስራት፣ የንግድና አክሲዮን ማህበራት ማቋቋም። ይሄ ሁሉ የዚህ 25 ዓመት እቅድ ውስጥ ነው ያለው። ባንኮቹ ተቋቁመዋል። ኮንትራክተሮች እንዲፈጠሩ ተደርገዋል። ሌላው ሰው እንዲደህይ ማከፋፈያዎችን ይዞ ለክርስቲያን ሲሆን ከፍ አድርጎ መሸጥ፣ ለሌላ ሰው ዝቅ አድርጎ መሸጥ፣ ሱቆችን ማዘጋት የሚለው ሰርቷል። ከአረብ ሀገራት ሙስሊም ባለሀብቶች ጋር በመተባበር የገጠር መሬትና ሌላውን እርሻ መያዝ የሚል የእርሻ በዚህ በምንድነው የሚባለው ሀጂ የሚሄዱት በኡምራ ሀጅና ኡምራ ኮሚቴ ስም የኢኮኖሚ ኮሚቴ ምናምን ኮሚቴ እያቋቋሙ ሌሎ ሁሉን ነገር ኦቨርቴክ የማድረግ እቅድ አለው። ሽብር መፍጠር፣ አመጽንና ኃይልን መጠቀም። አሁን ወደ ዛሬው ስንመለስ እዚህ ላይ ደርሰናል ማለት ነው። መጽሐፋቸውን ጠቅሶ አነበበ እንጂ አልተነተነም። በቃ እንዲህ ይላል ነው ያላቸው። እስላሙን ተከታይ አዶንቁሮ በማሳመን ማስከተል ስለሚፈልጉ የራሳቸው መጽሐፍ ሙሉ በሙሉ ሲነበብ ይቆጣሉ። ስለዚህ መገደል አለበት ወለሚል ሄዱት። ይሄ ኮንፊደንስ፣ ይሄ የመግደል ደም የማፍሰስ ደረጃ ሽብር መፍጠር የሚለው ቀድሞ የታቀደ እቅድ ነው። ምክንያቱም ጠባዩ ነው። ሲፈጠር ጀምሮ ይሄን ነው ሲያደርግ የኖረው። የኢትዮጵያን እስላም የሚለየው ከዚህ ጠባዩ ከተጻፈው በተለየ በሰብአዊነትና በፍትህ አይምሮ የሚሰራ እስላም ስላለ ነው። እኛ ሀገር ኢትዮጵያዊ የምንለው መጽሐፉን እንደወረደ ከአብዱል ወሃብ አተረጓጎም ወስዶ ከአልሱዑድ ፋሚሊ ጋራ በብር በነዳጅ ብር አድርጎ ኤክስፖርት በማድረግ ዓለምን ማወክ ከዋሃቢዝም የመጣ ነው። አሁን ኡስታዝ የሚባሉ ሰዎች አምባሳደር ከሆኑ በኋላ እንኳን ኢትዮጵያ ወክለው ውጪ ሄደው ሰይፉ ፍለጋ የሚል መጽሐፍ ይጽፉልሃል። እነ ሐሰን ታጁ የኢትዮጵያ አምባሳደር ነው፣ ግን ክርስቲያን ላይ የጻፈው መጽሐፍ ሰይፉ ፍለጋ የሚለው መጽሐፍ ሁሉም ሰው አይተዋል። በማያውቀው መጽሐፍ ውስጥ ገብቶ ዘባርቆ ጥላቻን ለመዝራት ያላደረገው ነገር የለም። ከሳውዲ እስከ ፈረንሳይና እስከ ቫቲካን ሰው የጨረሰውን ሂደት ግን መጥቀስ አይፈልግም። እሱ ሊወስደው ነው። የካቶሊክን የመስቀል ጦርነት አንስቶ የኢትዮጵያ ኦርቶዶክስ ላይ አፕላይ ለማድረግ ካቶሊክን ስቦ ኢትዮጵያ ማምጣት ምን ያህል ነውረኛ አይነት ዝንባሌ እንዳለ አለማወቅ ሳይሆን የመግደል ሱስ፣ ሌላውን ሱስ አይነት ነው። ይሄ የእስልምና አይነት ነውና አሁን የምናየው ጩኸት የዚህ እቅድ አካል እንጂ አጋጣሚ አይደለም። ለዛ ነው ዜናው መሰረታዊ ፍልስፍና ከጀርባው አለ ነው። ድርጊቱ መሰረታዊ ፍልስፍና እቅድ ከጀርባው አለ ነው። ደንበጫ አንድ የጭቃ ቤት አለች። አንዲት መስጊድ ተቃጠለች ተብሎ ለራሳቸው ሰው ልኮ ያቃጠሉትን ያን ሁሉ ረብሻ ፈጠሩ። እነ በድር ፋውንዴሽን እነ ምናምን ለቪኦኤ መግለጫ ሰጡ፣ ሀገር በጠበጡ። ወደ 300 ቤተክርስቲያን ሲቃጠል ግን ምንም አልሰማንም አሉ።
ቄሲስ ቅድም እንዳሉት እኛ ድምጻችን ይሰማ ስንል ድምጻቸው አዎ ይሰማ መብታቸው ነው በሀገራቸው በእምነታቸው መኖር አለባቸው ብለን አብረን ቆምን። አሁን ለምን አብረውን አልቆሙም ለሚሉት ቄሲስ ጂሃድ ውስጥ ምን አለ? የጂሃድ ሂደት ውስጥ ጠላትህ እንኳን ካንተ ጋር እንዲቆም አድርገው ማሸነፍ መቻልን እስክታረጋግጥ የሚል ቴክኒክ አለ። ያን ቴክኒክ ነው በእርሶ ላይ ተጠቀሙት፣ በብዙዎቹ የዋህ ክርስቲያን ላይ ተጠቀሙት። አብሮት የተሰለፈው ሼኪ አንድ ጊዜ በኢሳት ላይ አንድ ወጣት የራስታ ጸጉር ያለው ወጣት ቻሌንጅ ሲያደርጋቸው የደበቁትን የጂሃድ እንትናቸውን ገልጠው አውጥተው ነበር፣ በንዴት መደበቅ አቅቷቸው። ስለዚህ ቴክኒክ ነው፣ የልብ አይደለም፣ ቴክኒክ ነው እና ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል ይላል። ይሄ ቁጥር 6 ላይ ያለ ነው። የኢትዮጵያ ሙስሊሞች ለአፍሪካ እስላማዊ እንቅስቃሴ መሪነት ማዘጋጀት፣ የተደራጀ የታጠቀና የተገነባ የእስልምና ተቋም ማየት ነው የሚለው። አሁን በኦሮሞማ ውስጥ ያለው በተለይ ከኦነግ ጋር የተያዘው ሰራዊት ኦልሞስት 100% እስላም ነው እና አክራሪ ነው። ኦፍ ኮርስ ብዙ ሰዶማዊ ያለበት እንደምታዩት በየፒክቸሩ። ምክንያቱም አእምሮውን በዛ ካልረከሰ የሰው ደም መጠጣት አይችልም። ደሃ አፍኖ ብር መቀበል አይችልም። መጀመሪያ መሸርሸር አለበት። ሰባዊነቱ ከውስጡ መጥፋት አለበት። ሰዶማዊ ነው፣ ምንም የማያውቅም፣ በጥላቻ የታወረ ነው። ይሄ የነሱ ሰራዊት ነው። በኦሮሞማ ስር የተደበቀ የዋሃቢዝም ሰራዊት ነው። የኦሮሚያ ልዩ ኃይል አብዛኛው ክርስቲያን ከውስጡ እንዲጸዳ እነ ሽመልስ ሰርተው ጨርሰዋል። ኦርቶዶክስን ከውስጡ አጥፍተዋል። ስለዚህ እሱም ለዚህ አክራሪነት የተዘጋጀ ነው። በክርስቲያን ላይ ልዩ ልዩ ትንኮሳዎች ማካሄድ ይላል። ይሄ ትንኮሳ ነው፣ ይገደል ብሎ ሰውን ተኳንዶና ማርሻል ትምህርት ቤት ከፍቶ መሰልጥ፣ ይሄ እየተደረገ ነው። ሽብር መፍጠር፣ ኃይልን መጠቀም፣ መንገድ ዘግቶ መስገድ፣ መስጊዱ ውስጡ ባዶ ሆኖ አስፋልት መዝጋት፣ የሃይማኖት ጦርነት ቀስቃሽ የህትመት የምስል ወድምጽ ብሮድካስት ማድረግ፣ በክርስቲያኖች ላይ ጂሃድ ማወጅ። ይሄ ኦልሬዲ በግለሰብ አስመስሎ እያወጁ ነው። እንደ ታጋይ አይነቱ ምናምንቴ ይሄንን ያጠናክራል በመግለጫው። ይሄ በአባትነት ስም የነገሰው የ4 ኪሎ ስብስብ ደግሞ በብሔረሰብ የተሰበሰበው ተኝቶ ያያል። ስለ ህንፃና ስለ በዓል ያወራልሃል። መስቀል ሲያልፍ ጥምቀት ሲያልፍ መስቀል ሲያልፍ የሲኖዶስ ጉባኤ ሲያልፍ የሆነ በዓል ሲመት ምናምን እያለ ብቻ ሰርክሉን ሲያዞረው ይውላል። ሰው እያለቀ ነው ከጀርባው። በእያንዳንዱ ገጠር ከተማ አንድ ሙስሊም እንኳን ቢኖር መስጊድ መስራት። ለምሳሌ በ15 ዓመት ውስጥ አንድ ስታቲስቲክስ ምን ያሳያል? ከ180 መስጊድ 130 የተሰራው በ5 ዓመት ነው በምናምን ውስጥ ነው። ማነው እስላም በሌለበት? አሁን ቅድም አባታችን የነገሩን ከሰሜን ሰው አምጥቶ በገንዘብ ደልሎ መልሶ መስጊድ ማሰራት የዛ አካል ነው። ላሊበላ እነ መሪጌታ ውቤ የሚያስተምሩበትን ቦታ ቤት አፍርሶ ቱሪዝም ከቤተክርስቲያን ላይ እናንሳ ብሎ እነሱን ካራቁ በኋላ ከቤተ ሊባኖስ በታች ለሌላ አክራሪ ቦታ መስጠት ላሊበላ ወስዶ አክሱምስ ከተማ አንድ ከተማ እንትን መስራት። እንዲህ አይነት በጣም የተደራጀ ኢንተርናሽናል የተያዘ አለና ሰሞኑን የተነሳው ጭቅጭቅ ዝም ብሎ ከሰማይ የዘነበ አይደለም። እፎይ ሰበብ ነው። እንደ እድል ይጠቀሙበታል ለረብሻው። ስለዚህ እቅዱን ለመተግበር እድል ሰጠን እንደማለት ነውና ዞሮ የክርስቲያኑ ድንዛዜ የአባቶች በዚህ በድሎትና ምቾት ፍለጋ በሆድ መቃብር መቀበር፣ እንደ ታጋይ አይነት አስመሳይ የአብይ ባሪያ ሆኖ ሃይማኖት ወክላለሁ ብሎ ለጠላት መስራት፣ የሰባኪዎች ነጭ አስለብሶ ህዝብ እያስጨፈሩ ሞታቸው ማረሳሳት፣ የአንዳንድ ካህናትና አስተዳዳሪዎች በቦነስ በብር በዚህ ጊዜያቸው ማጥፋትና የልጆቻቸው መጥፋት አለማየት፣ ይህን ሁሉ ስንደምረው አብዛኛው የጥፋት ምክንያት ያለው ቤታችን ውስጥ ነው። ቤታችን ብዙ መስራት ይችላል። ከእውነተኞቹ ኢትዮጵያዊ ሙስሊሞች ጋር ተነጋግሮ ይሄን አክራሪነቱ እና ጥፋቱ እንዳይመጣ መምከር ይችላል። ልጆቹን አስተምሮ በንቃት ማቆም ይችላል። አንድ ማድረግ ይችላል። ይሄ መንግስት የኛ ጠላት ቢሆንም የበለጠ ጠላትነቱ እንዲጋለጥ ህግ መጠቀም ይችላል። ለመርታት አይደለም፣ ለማጋለጥ ውስጡ ያለውን የሆድና የዘር ስብስብ መሻርና ክርስትና መመለስ ይችላል። ይሄ በብሔር ብሔረሰብ ኮታ የመጣውን ሁሉ ሂድ ብሎ ወደ ገዳም ልኮ እንደገና በእውነተኛ ኦርቶዶክስ አባቶችን መልሶ መሰብሰብ ይችላል። ይሄን ሁሉ ግን አይፈልግም። የሆድ መቃብር ውጦታል።
እና ጥፋቱ የነዚህ ሰዎች የታወቀ ነው። ጠባያቸው ነው፣ ህይወታቸው ነው። በደንብ ብቻ ነው መኖር የሚችሉት። ስለዚህ ይሄ መጠበቅ አያስፈልገንም። የሸሪዓን ስራ ላይ ማዋል፣ የሀገሪቷን ስልጣን መውሰድ፣ ክርስቲያኖችን ማጥፋት፣ ኢኮኖሚውን ማድቀቅ፣ የሸሪዓ ፋይናንስ መሐመድ ዘመን እንደነበረ የኛ ጊዜ የፈጠራ ውጤት ጨምሮ ይሄም ማድረግ ይሄ ሁሉ የዚህ አካል ነውና ያቺ ልጅ ይሄን ሁሉ ተምራ ቁርአን ውስጥ ያለውን የጂሃድ ቨርስ አጥንታ ጥላቻ አዳብራ ሳይሆን በሰውነት የተናገረችው ነው። በአንተ ላይ ሊደረግ የማትፈልገውን በሌላ አታድርግ። በቃ ይሄ በተፈጥሮ የምናውቀው ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ሰውነታችን ሳይበላሽ የምናውቀው ነገር ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ይሄ እቺ ልጅ በሰውነት ያለች ናት። እስላምም ክርስቲያንም ሳትሆን ይሄን ማወቅ ትችላለች። ጤናማ ሰው ሁሉ ይሄን ያውቃል። ከፍተህ ግን የዋሃቢዝምን አይነት መጽሐፍ ስታጠና ከሰውነትህ ትወጣለህ። ለዚህ ነው ሊቢያ እንደዛ አንገታችንን ቆርጠው ያረዱን፣ አርሲ የሚጨፈጭፉን፣ ከበደኖ ጀምሮ ያረዱን፣ አዲስ አበባ ግንባራችንን ብለው የማይጸጸቱት፣ ከምናምን 100 ምናምን መጽሐፍ በላይ የጻፉት፣ ከድምጻችን ይሰማ እስከ ቄሮ ብለው መጽሔት አሳትመው ያሾፉብን፣ አብረናቸው ተሰልፈን ከድምጻችን ይሰማ እስከ ቄሮ እንዴት አድርገን ነው ጽንፈኝነትን ያስፋፋ ነው የሚለው ራሳቸው ጽፈውታል። አዎ። እና እኔ እፎይ ላይ ስለታወጀ የግለሰብ አይደለም፣ መዋቅራዊ የዋሃቢዝም ስትራክቸር ነው እነዛን ድምጾች የሚያወጣው። በግላቸው አያወጡትም። እና ጥፋቱ የኛ ቤት ነው። መንግስት ጠላት መሆኑ ታውቋል። አዲስ ዘር አጥፊ እስልምና እንደመጣ ታውቋል። የኛ እረኞች እረኛ የሆኑ ምንነታቸው የማይታወቁ ሰዎች ነው ጥፋቱ። ስለዚህ ምእመኑ እረኛ እንደሌለው አውቆ በደንብ ማሰብ መጀመር አለበት። ንጽጽራዊን በሚመለከት ዛሬ ጊዜ አይበቃንም። ንጽጽራዊ እንዴት ቢሄድ ነው በሰላም ሰውን ወደ እውነት የምናመጣ ወደ ክርስቶስ የምንጋብዛቸው? ምን አድርገን ነው? ሐሰተኛ መጽሐፍን ሐሰት ማለት ስላለብን እውነትን እውነት ለመቻቻል ብለን ውሸት ማውራት የለብን። ሰውየውን እንወደዋለን፣ ሐሰቱን ግን እናገራለን። አሁን ሰው አይገባውም። እኛ በፍቅር ደረጃ ነው ያለነው እንጂ በመቻቻል ደረጃ አይደለም ያለነው። መቻቻል እኮ የቢቸግር ሽምግልና ነው። የቢቸግር ወይንም ወደ ፍቅር ለማድረስ በር ብቻ ነው፣ በራሱ መጨረሻ አይደለም። መቻቻል ለመደማመጥ ያህል ነው። ከዛ ወደ ፍቅር መግባት አለብን። ወደ ፍቅር ደረጃ ያለን ሰዎች እኛ ላጥፋችሁ ከሚሉ ሰዎች ጋር አፖሎጀቲክስ ወይንም ንጽጽራዊ ስራ ስንሰራ በምን ተርም ነው የምንሰራው? አባቶቻችን ድሮ እነ ዮሐንስ ዘደማስቆ እንዴት ነበር የሰሩት? ክርስቲያን ለክርስቲያን ሲሆን እንዴት ነው? ለእስልምና እንግዲህ መጀመሪያው ኢስላም አፖሎጀቲክስ ከክርስትና ዮሐንስ ዘደማስቆ ይመስለኛል በደንብ የተደራጀ ያለ አባቶቻችን የምንወስደው አለ። በዚህ ዘመን ያኔ ዋሃብያ ጋር አልነበረም እሳቸው የሚከራከሩት። ኦሪጂናል ያኔ የተነሳው እስልምናና እነ ሲሪያን እነ ምን እየወረረ በሚደመስስበት ዘመን ነው። አክቲቭ ጂሃድ ባለበት ጊዜ። አሁን ከስንት ዓመት በኋላ ነው መጥቶ ሊያርድ ደግሞ እንትን የሚለው እና እነ ቄስ ታጋይ እና እኛ ቤት ያሉ ጉዶች ይሄንን ነው ፕሮሞት የሚያደርጉት። እና ምዕመኑ ትንሽ አይምሮ ቢሰራ፣ ጥቁር ለብሶ ቢያዝን፣ ነጭ ለብሶ መጨፈሩን ቢያቆም፣ ይሄን ብልጭልጭ ነገር ቢተው፣ በእውነት ይሄን ብልጭልጭ እንዲህ አይነት ኦርቶዶክስ የለም። ይሄ የመዝሙር ነጋዴ ተከትሎ መከራ ባይ መዝሙር አይነገድም። መዝሙር ጸሎት ነው። ነጋዴ ስር የሚውል ነጋዴ ሰባኪ ስር የሚውል የአረብ ሀገር የሰደዱ እህቶቻችን በስብከትና በትምህርት ስም የሚቦጠቡጥ እንዲህ አይነቱ ምናምንቴ መከተል ማቆም አለበት። ኢትዮጵያዊ ቁጭ ብሎ አስቦ የሰው ጀግና ሳይሆን ክርስቶስን እያየ ለዚህ ዘመን መከራ መፍትሄ መፈለግ አለበት። እኔ ልከሰው የኛም ቤት እረኞች ነው። ይሄን ነው የምለው። እግዚአብሔር ይስጥልን መምህር። በእውነት እንዲያውም እኔ እዚህ ፊት ለፊቴ ላይ ሀያት ዳይሬክቶሪን እያየው ነበር እና እሱም አሁን ካነሱት ነጥብ ጋር በደንብ የሚያያዘው ጉዳይ ነው። በተለይም ተግባራዊ የሆነውን ነገሩን የሚያሳይ ይመስለኛል። አስታወሱት ሀያት ዳይሬክቶሪን? አውቀዋለሁ። አይ ቲንክ ጥሩ አጋጣሚ ይመስለኛል። ሀያት ዳይሬክቶሪ የሚባል ይሄ መጽሐፍ እንደምታዩት አድማጭ ተመልካቾች ገጹ ላይ
የኢትዮጵያ ታላላቅ እስላማዊ ታሪካዊ ቦታዎች ምናምን ነው የሚለው፣ እስላማዊ መረጃዎች ነው የሚለው እና ወደ ውስጥ ሲገባ ግን እጅግ በጣም አሳዛኝ ነው። አብዱልፈታህ አብደላ ነው አዘጋጅ የሚለው። ውስጥ ስትገቡ ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተባባሪ አዘጋጅ እንደሆነ ታገኛላችሁ። ይሄ አሁን እኔ የማሳየው የ1999 እትም ነው፣ ግን በየጊዜው እየታተመ ያለ መጽሐፍ ነው። ይዘቶቹ ላይ ስትገቡ በጥቂቱ ሃይማኖታዊ መረጃዎችን የያዘ ነው። ከዛ ውጭ ግን የንግድና የኢኮኖሚ ጉዳይ ነው በጥቅሉ እና በባለቤትነታቸው ሙስሊም የሆኑ የንግድ ድርጅቶችን ነው እንዳለ ዝርዝር መረጃቸውን የያዘው። አድራሻቸው፣ የት እንደሚገኙ፣ ምን አይነት አቅርቦት እንዳላቸው፣ ምን አይነት አገልግሎት እንዳላቸው ወዘተ ማለት ነው። ዓላማው ምንድን ነው? ሙስሊሙ ከሌላው እንዳይገዛ ነው፣ ከነሱ ብቻ እንዲገዛ ነው። ከክፍለ ሀገር እስከ አዲስ አበባ ንግዱን ሃይማኖታዊ የማድረግና በእንደዚህ አይነት ሁኔታ የማስተሳሰር ስራ ነው የሚሰራበት ማለት ነው እና ይታይ ይነበብ እንደሆነ አላውቅም። ማውጫው ላይ እንደምታዩት አዲስ አበባ ውስጥ ይልና መስጊዶች ጥቂት፣ ከዛ በኋላ ግን ድርጅቶች፣ ትምህርት ቤቶች፣ መዋለ ህጻናት፣ ኮሌጆች፣ ሬስቶራንቶች፣ ካፌ፣ ሱፐርማርኬት፣ የሸቀጣሸቀጥ፣ ቅመማ ቅመም፣ ዱቄት ፋብሪካ፣ ዳቦ ቤት፣ የበግና የእህል አቅርቦት፣ ሰራተኛ አገናኝ ወዘተ ሳይቀር ማለት እስከ ቁልፍ ሰሪ ድረስ ይርዳል። ከዛ ክሊኒክ፣ ሆስፒታል፣ የጥርስ ክሊኒክ፣ የአይን ክሊኒክ፣ የጉዞ ወኪሎች፣ አስጎብኚዎች፣ እነዛን ሁሉ ነው የሚይዘው። ማተሚያ ቤት ወዘተ፣ የመኪና ከጥቃቅኖቹ እስከ ትልልቆቹ ድረስ ማለት ነው። እንደዛ ያሉ ዝርዝሮችን ነው ይዞ ያለው። በአዲስ አበባ ብቻ አይደለም፣ በየከተሞቹ ማለት ነው። ዳለቲ፣ አዳማ፣ ወራቤ፣ ባህር ዳር፣ ጅጅጋ ወዘተ እያለ ይቀጥላል እና እንግዲህ በአንድ ሀገር ውስጥ ብዝሃነት ባለበት ሀገር ውስጥ አንድ ሰው ማንም ሰው ቢሆን አንድ እቃ ሊገዛ ቢፈልግ ሱቅ ለሱቅ ሄዶ አንተ ክርስቲያን ነህ እስላም ነህ እያለ አይጠይቅም። እንደዛ አታደርጉም ብዬ አስባለሁ። ብዙዎቻችሁ ኢትዮጵያውያን መሆን ያለበትም ሀገር የሚቆመውም እንደዛ። ነገር ግን የእኔ የሆነው ከኔ ብቻ ይግዛ በሚል መጽሐፍ ተጽፎ በዚህ ልክ በተደራጀ ሁኔታ ሲሰራ ሀገር የሚቆምበት መንገድ አይደለም። ጤናማ አይምሮ ያለውም እንደዚህ አያደርግም እና እንዲህ ያለውም ነገር አለ። መምህር ካነሱት ይሄ ተግባራዊ ሲሆን አንዱ ማሳያው ይሄ ይመስላል። እንግዲህ እነዚህ የታዩና የተደረሰባቸው ናቸው። ያልተደረሰባቸው ከዚህ በፊት እነ አህመዲን ጀበል እንግዲህ በኦንላይን ሚቲንግ ሲሰጣቸው የነበሩ አይነት ስልጠናዎች በየቦታው የሚሰጡ ወዘተ ይኖራሉ። ሰሞኑን በማህበራዊ ሚዲያ ላይ ሲመላለስ የነበረ በመስጊድ ውስጥ ሲደረግ የነበሩ አይነት ቅስቀሳዎችና የሚሰሩ የሚታወጁ አይነት አዋጆች በጣም ብዙ ናቸው። እንዲህ ያሉ ሁኔታዎች አክቹዋሊ እኛ አሁን ሀገር ስለሚለው ስለምናስብ ነው። አሁን በአንድ ሀገር ውስጥ እንዴ ከዛ በኋላ አብረን ላንኖር ወይስ ምን ሊሆን ነው የሚለውን እንደዛ አድርገን ስለማናስብ ይመስለኛል እኛና ጤናማ አይምሮ ያለው ሰው እንዴት እንደዚህ ያደርጋል የሚለው እኛን የበለጠ ያስደነግጠናል። ግን ሀገሪቷ ፈረሰች አልፈረሰች፣ ኖረች አልኖረች ጉዳያቸው አይደለም ማለት ነው እነዚህ ሰዎች እና ጤናማ የሆኑት ደገኞቹ ይሄን አይሆንም የሚሉት ሰሞኑን እንዳየነው በዛ ውስጥም የሆነው ሰለባ ይሆናሉ እና ይሄን አሁን ትዝብት ለማከል ነው መምህር ከእርሶ ነጥብ ጋር ይሄዳል ብዬ። አዎ ልክ ነው። በነገራችን ላይ ያው አብዱልፈታህ ስምን ስላነሳ ወዳጄ ነው፣ ጓደኛዬ ነው። በጣም ትላልቅ ነገር ለኢትዮጵያ የሚሰራ ሰው ነው። ምናልባት ተቃጥሮ እንደ ጸሐፊና እንደ ባለሙያ እንጂ የእሱ ሀሳብ እንዳልሆነ በዚሁ ሰው እንዲያውቅ አብዱልፈታህን ባሉታዊ ሰዎች እንዳያዩት ብዙ መጽሐፍ ይጽፋል። ወደ 40 ምናምን መጽሐፎችም ሳይኖሩት አይቀሩም። በዚህ በኢትዮጵያ የአስተዳደርና የፍትህ ስርዓት ላይ የሚሰራ ጓደኛዬ ነው። አሁን ለኢትዮጵያ መምህራን ማህበርም ይጽፋል እና
እንደ ባለሙያ የሰራው ጉዳይ እንጂ በራሱ አጀንዳ ይዞ እንዳልሆነ ሰው እንዲያቅለት አብዱልፈታን በኔጌቲቭ ሰው እንዳያየው አደራ 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 ላለው በዚህ ስሙ ስለተነሳ እሺ በእነዚህ ስራዎቹ በእርግጥ እኔም በጣም የማከብረው ሰው ነው። ግን በዛ በኩል ደግሞ ይሄ አይነት ነገር ይሄ ሁኔታ እንዴት እንደመጣ ግራ ነው የሚገባኝ በእውነት። ግን ዞሮ ዞሮ ጉዳዩ ከግለሰብ ባሻገር ሀገርን ትውልድን የሚጎዳና ልክ ያልሆነ ስለሆነ ነው እኔም ለማንሳት እየተገደድኩት። ምናልባት አብዱልፈታህ መልስ ሊሰጥበት ይችል ይሆናል ብዬ ተስፋ አደርጋለሁ። በጣም ጥሩ። እንግዲህ በዚህ በኩል ይሄንን ካልን ማጠቃለያችንን እንደ ኦርቶዶክሳውያን ያለን ስነ ልቦና እንዲህ ካለው ሁኔታ አንጻር አሁን እኔ እንኳን ስናገር ታዝባችኋል ብዬ አስባለሁ። ሀገር የሚለው ያሳስበናል። በሀገር ውስጥ ደግሞ ሁሉም ነው ያለው። ብዝሃነት አለ፣ የቋንቋ፣ የእምነት፣ የባህል ወዘተ ብዝሃነት አለ። ይህንን ሁሉ ነው የምናስበው። አብሮ ስለመኖር ስናስብ ይህን ሁሉ ነው የምናስበው። በሌላ መልኩ ደግሞ እኛ ራሳችን ለህልውናችን ከባድ የሆነ አደጋ ውስጥ እየገባን ያለ ነው። ቀሲስ ወደ እርሶ ነው ይሄን ነጥብ እያመጣው ያለው። ከባድ የሆነ አደጋ ውስጥ ነው እየገባን ያለ ነው እንደ አማኞች፣ እንደ ማህበረሰብ፣ በፖለቲካውም በዚህ በኩል ደግሞ በአክራሪዎቹም በብሔርተኝነቱም ጉልበት አለኝ የሚል ሁሉ ብድግ ብሎ ኦርቶዶክስ ላይ ነው ተማርኮ የሚለውም የበለጠ አፉን የሚያላቅቀው ኦርቶዶክስ ላይ ነው። አሁን ጉዳዩ የበለጠ እስካሁን በሳይለንስ ሲደረግ ከነበረው ግድያና ጭፍጨፋ የበለጠ በግልጽ እናደርግ ወደ ማለት ደግሞ ገፍቶ እየመጣ ነው። በዚህ ሁሉ ውስጥ የቤቱ እረኛ ቤተ ክህነቱ፣ ሲኖዶሱ መግለጫ እንኳን ማውጣት አልቻለም። ምንም። ይህንን እንግዲህ ዳንኤል ክብረት ጸጥ አሰኝተነዋል፣ አስተንፍሰነዋል ቤተ ክህነቱም ብሏል። በዚህ ሁኔታ ውስጥ ምን አይነት ስነ ልቦና ነው ሊኖረን የሚገባው? እንዲህ ያለ የቀበሮ ዘመን ውስጥ በጎች ሆነን ማለቅ ነው ወይ ያለብን? በዚህ ሁኔታ ሃይማኖቱን አባቶቻችን በዋጋ እዚህ ያደረሷትን ቤተክርስቲያን የልጆቻችን እንድትሆን ማድረግስ እንችላለን ወይ? ምን ይመክሩናል ቀሲስ? ለማጠቃለያ ሀሳብ እንዲሰጥ። ቅዱስ ጴጥሮስ ከተናገሩት ከፊሉን ሰው ያለንበትን ዘመን የሚነግረን ይመስለኛል። ምን ይላል? ያን ለህትምና እስመ ኩሉ ለዘተአዘዘ ውእቱ ይትቀነይ። ማንም ሰው ለሚያዝለት ታዛዥ ሆኖ ከቀረበ ባሪያ አገልጋይ ነው ይላል ጴጥሮስ ነው ይሄን ያለው። አሁን ሀገራችን ያሉ የእምነት ሰዎች ቅኖያን ለህትምና ለታዘዙለት ባሪያ አገልጋዮች ሆነዋል። አይችሉም። ቅኖያን ለህትምና እስመ ኩሉ ለዘተአዘዘ ውእቱ ይትቀነይ። ሁሉም የሚታዘዘውን ከተቀበለ ለትእዛዙ አመንጪ ባሪያ፣ አሽከር፣ አገልጋይ፣ ፈቃድ አስፈጻሚ ነው ብሎ ነው ጴጥሮስ የሚናገረው። አሁን ይህች ልጅ እግዚአብሔር ይስጣት፣ በዚህ ቀን እንዲያስቀጥላት ስብስብ ሁሉንም ያሸከመችው ለፖለቲከኞች። አሁን ፖለቲካው ቅስናውና ፖለቲካ ኃጢአት ውስጥ ተዘፍቋል። የሀገር የፖለቲካ መሪ ወታደሩን ከተቆጣጠረ፣ ገንዘቡን ከተቆጣጠረ፣ የሀገሪቱን ኃይል ሁሉ ከተቆጣጠረና ዘላን ከሆነ የሀገር ጠፋ። ገንዘቡንም እሱ ወታደሩንም ይዟል፣ ኃይሉን ሁሉ ሰብስቧል። ፖለቲከኛ መናኝ ሆኖ አገር ያፈራውን አሳላፊ ሆኖ ታጥቆ ለሀገር አገልጋይ ሆኖ በጎደለበት ለማስተካከል እያየ ለማሳለፍ እንጂ ቁጭ ብሎ የደገሰውን ድግስ ራሱ እየዋጠ ለሚያገለግለው ወታደር እየሰጠ የሚያሽከረክር ከሆነ ፖለቲከኛ ወታደሩ ከያዘ፣ የሀገሪቱን ሪሶርስ ከያዘ፣
እንደገና ደግሞ ሃይማኖቱን ከተቆጣጠረ ያች ሀገር የለች። እዚያ ውስጥ ነው ያለ ነው አሁን። እንደገና ቅስና ታዛቢ ነው መሆን ያለበት። ፖለቲካ ውስጥ ቅስና አይገባም። ነገር ታዛቢ ነው፣ ምስክር መሆን ነው፣ ገሳጭ መሆን ነው። የቁርአኑን የምንበል የኦሪቱን የምንበል ማንኛውም ሃይማኖት ለማሳለፍ የተዘጋጀውን የህዝብ አገልጋይ ሲሳሳት በጎደለው መሙላቱን ትቶ እሱ ቁጭ ብሎ የሚበላ ከሆነ ልክ አይደለም ለማለት ነው የሃይማኖት ሰዎች። ነገር ግን እነሱም አብረው የሚበሉ ከሆነ አብረው የሚጠጡ ከሆነ አብረው ሁሉን የሚሳተፉ ከሆነ ጳውሎስ እንዳለው ቅኑያ ለሕትምና እስመ ኩሉ አዘዘ ውእቱ ይትቀነይ ገቡ እዛ ውስጥ አያችሁ። መጽሐፉ የሚለው ቅንከ ከመ ሕዝብ ይድህን ላዕለ ዘይበዝሕ ግብር ዘእንበለ እንዲህ ያለ መከራ ሲመጣ፣ ጭንቅ ሲመጣ፣ ችግር ሲመጣ የሃይማኖት ሰዎች የሃይማኖት ሊቃውንት ያድኑናል ብለህ ተስፋ እንቀቄ ከመ ሕዝብ ይድህን ላዕለ ዘይበዝሕ ግብር ዘእንበለ ሊቅ ያለ አዋቂ ያለ ሃይማኖት መሪ ያለ የባሰበት ሲበዛበት ህዝቡ ፈንድቶ የሚበላውን በልቶ የሚያጠፋውን አጥፍቶ ራሱን ማትረፍ ይችላል ይላል መጽሐፉን። ይህን የሚለው አንሰ አነክር በእንተ ድህኑ ህዳጣን ሊቃውንት ምስለ ዝንቱ ሀኬት ክፉ ዘመን ሲመጣ አናቂ ዘመን ሲመጣ ስለ ጥቂት አይናማ ሰዎች አደንቃለሁ ይላል ዮሐንስ። አሁን ወዳለው ዘመን እስቲ ወደ ጠቅላይ ሚኒስትሩ እንሂድ። ያልገቡበት የማይነኩት ነገር የለም። እስልሙ ውስጥ ይገባሉ፣ ኦርቶዶክስ ውስጥ ይገባሉ፣ ፕሮቴስታንት ውስጥ ይገባሉ፣ ወታደሩን ይመራሉ። ለሁሉ መምህር፣ ሰባኪ፣ አስተማሪ፣ ሌክቸር ሰጪ ሁሉንም ጠጥተውት ነው ወታደር ነኝ ይላሉ። የማይሉት ነገር የለም። በዚህ እድሜያቸው እኔ አላቅም ይሄ ኮሎኔል ምናምን የሚባለው ብዙ ዘመን ትምህርት ነገር የሚጠይቅ ይመስለኛል። ባልሄድበትም ሳነበው ለኮሎኔል የሚበቁ ሰዎች ሚሊተሪ ሳይንሱን ያጠኑ ሰዎች ናቸው። በሶሻል ሳይንስ ሄጀበታለሁ ይላሉ፣ በሃይማኖቱም ይገባሉ ይላሉ፣ ሁሉንም ይላሉ። ይሄ እድሜያቸው ግን አይፈቅድም ይህን ሁሉ ለማድረግ። ከላይ ቅዱስ ካልመጣ እንዲያው እንደና አሞጽ ወርካ ሾላ ሲለቅሙ እግዚአብሔር ሊጠቀምባቸው መንፈስ ቅዱስ ካልወረደ በቀር ግን በሁሉም ላይ ነው ያሉት። ለምሳሌ ሰሞኑን በፓርላማ የተደረገውን ተመልክቻለሁ። አንድ ሰው ያቀረበ ምን አለ? በሀገሪቱ ላይ የደረሰውን ሁሉ ምንጥር አድርጎ ደረደረ እና ወደ ኮንክሉዥኑ ሲመጣ ከላይ የተገለጸውን የሀገሪቱን ነባራዊ ሁኔታ ያቀረብኩት ይላል። በረጅም ሀተታ ያቀረብኩት ጥያቄ እንደ መቅድም እንዲሆንልኝ ነው እንጂ አንዱንም ጥያቄ እንደማይመልሱ ሲቸው አይደለም ብሎ ተናገረ። ገደለው ሰውየው። እዚያ ላይ ፓርላማ የተቀመጡ ሰዎች ይህ ሁሉ የደረደሩ አንዱን እንኳን አልነካም፣ ከዘዋል። ያ ቅኑ ያለ ሕትምና እስመ ኩሉ ለዘታዘዘ ውእቱ ይትቀነይ፣ ያ ሁሉ ለሚታዘዝለት አሽከር ሎሌ ሆኗል ማለት ነው። ሚኒስተሩ ሲናገሩ ግን 10 ሰዎች ያጨበጨቡ። ይሄ ሰውዬ ያን ያህል የሀገሪቱን ጠቅላላ ቅንብር አጥንቶ ሲያቀርብ ድፍረት ሲናገር ተናግሮ ጨርሶ እኔ ይሄንን ከላይ እስከታች ያቀነባበርኩት የሀገሪቱን ችግር የዓለም ህዝብ የታዘበውን ህዝብም የታዘበውን ያቀረብኩት ለማቀርበው ጥያቄ መደምደሚያ ትራስ እንዲሆነ ነው። ጥያቄን እንደማትመልስ አውቃለሁ ብሎ እዛው ላይ መልሶታል። ነገር ግን ለመስዋዕትነት ቀርቧል። ጥያቄው እንደማይመልስ ብሎ ያደነኩት፣ በጣም ነው ያደነኩት። እንግዲህ ሰው የሸፍጠኛ መሆኑን ይዩት። ምን አለ? ሰደብከኝ ብሎ ወደ ራሱ ወሰደው። ሰደብከኝ፣ ያን ጥያቄውን ሁሉ አራግፎ ጣለና እኔን ሰደብከኝ ካለ በኋላ አንተ የመጣበት የጅብ ቆዳ እጁ ላይ አስሮ
ጥይት አይመታኝም የሚል ህዝብ ነው። አዩ ተመልከቱ፣ አያችሁ አካሄዱ የሸፍጠኛ ሰውዬ እንዲሁም ጥያቄውን ሁሉ ትቶ ከሶሳይቱ ጋር አገናኘው። ይሄ አለ አይደለም ጎጃሜ ጅብ ነው ምናምን ነው የሚለውን ወስዶ ፖለቲካውን እዚያ ቀረቀረው እና ስጋ በሊታ የማይታወቅበት ሀገር ሄዶ ቁርበት አንጥፏል ብሎ ያን ሁሉ ጥያቄ በዚህ አጭቆ ዘጋው። ታዲያ ይሄ ሰውዬ ሸፍጠኛ አይደለም? ጠያቂውም ይሄን ያውቃል። ይሄ ሰውዬ ፖለቲከኛ ከእንግዲህ ወዲህ ስጋ በሊታ ያለውን ህዝብ እንደዚህ አድርጎ የዘለፈውን መምራት እንዴት ይችላል እንዴ? ለአፉ እንኳን ለከት የለውም። እንደዚህ ብሎ ሲል እዚህ ሀገር የተወለደውን ሁሉ ህዝብ እንደሚያቆስል የሚገድል እያሸማቀቀ መኖር ነው የፈለገው ይሄ ሰውዬ። እንግዲህ ይሄ ሰውዬ ከኛም አይደለም። እኔ ከነስ ጀምሮ እስከ ታች ድረስ የማያቸው ያየኋቸው ፖለቲከኛ ከሸፍጥ የራቁ፣ ከውሸት የራቁ፣ ከአስመሳይነት የራቁ፣ ከአሽሙር ንጹህ ህዝብ የህዝብ አይምሮ የሚገነባ ነገር ነው መቅረብ የነበረባቸው። ቀኛ ነው፣ አሿፊ ነው። ነገሮችን ሁሉ ወስዶ በኒክኔም ሰው እንደ ቀልድ የሚቀላለድበትን የፖለቲካ መሳሪያ ሲያሸማቀቅበት እያየን ያለ ነው። አሁን እንግዲህ ምንድን ነው ለዚች አገር ትርፏ? ምንድን ነው የሚያወጣት? እቄ እንከ ከመ ህዝብ ይድህን ላዕለ ዘይበዝ ግብር ዘቅ። ህዝበ ክርስቲያኑ እሳት የሚነድበት ህዝብ በውጭም በውስጥም ያለው መነጋገር አለበት፣ አየት አለበት፣ መቀራረብ መነጋገር አለበት። የሚያሳዝነው ግን እኔ በጣም እያዘንኩ ያለሁት እኛ ካህናቱ አሐዱ ብለን የምንቀድስ የሁሉ ሲሆን እየተበሩ ለዚህ ቅኑ ያለ ህርትምና እስመ ኩሉ ለታዘዘ ውእቱ ይትቀነይ ለሚታዘዝ ሁሉ ባር ተብለው የተነገሩትን ሁሉ ጳጳሳት በቅዳሴቸው ላይ እየጠቀሱ እቀቦሙ ለነዋህ መኃልይ እየተባለ በቅዳሴ ስማቸው ሲጠራ ነው ያለ። አያችሁ፣ በሙሉ ካህናቱ በዚህ መስመር ላይ ተሰልፈው ህዝቡን እያስሉትን የጳጳሳትን ስም እየጠሩ ለብዙ ዘመን ጠብቅልን እያሉ ናቸው። እንዲህ ከዚህ የበለጠ ምን መከራ አለ? ይሄ ሰውዬ ምንድን ነው ያደረገው? ጳጳሳቱን ጠርቶ ለተጠየቀው ጥያቄ እነሱን እኮ ነው ያከናነባቸው። ገዳዮችም የእናንተ ልጆች ተገዳይ ልጆች ብሎ አከናነባቸው። ዛሬም የፓርላማው አባል ሲናገር ጥያቄውን ከመመለስ ፈንታ አዙሮ ባሽሙር ህብረተሰቦች ነው የተለያየው። እንግዲህ እንዲህ ያለ ፖለቲከኛ ነው አገሪቷን የሚመራት ያለ ማለት ነው። አያችሁ፣ አሁን እንግዲህ ታችን መምጣት ነው። ቅኑያን ለህርትምና እንደገና አለዋለ። ቅኑያን ለህርትምና እስመ ኩሉ ለዘታዘዘ ውእቱ ይትቀነይ። ጴጥሮስ ነው የተናገረው። በኃጢአት የተበከለ ጭንቅላት ያለው የሚያፍርበት ነገር በውስጡ ካለ በህዝቡ ፊት ቆሞ ቢናገር ህዝቡ የሚታዘበው መሆኑን ካወቀ ራሱን ይደብቃል፣ ራሱን ይሰውራል እንጂ ወደፊት አይመጣም። ስለዚህ ለእንደነዚህ ያሉ መሪዎች ቅንዋን ለህርትምና ለተጎሳቆለ አመራር ሆነው የታዘዙ ናቸው። እነዚህ ተጠንቀቁ። መጽሐፉ ነው ይህን የሚለው። አሁን እንግዲህ የሚሞተው ህዝብ ላይ ነው ምርጫው ላይ ያለው ህዝብ ምን ማድረግ አለበት? እኛ በውጭ ያለን ካህናት ቅዳሴውን እናውቀዋለን፣ መጽሐፉን እናውቀዋለን፣ ሀገሪቷ መለች እናውቃለን። ህዝብ እየተቃጠለ፣ አብያተ ክርስቲያናት እየተቃጠሉ፣ ገዳማት እየተቃጠሉ፣ እናቶች እየተሰደዱ፣ ህፃናት እየተሰደዱ እቀቦሙ ለነዋህ መኃልይ እያሉ ለጳጳሳቱ ይጸልያሉ። እዚህ ያሉት አያችሁ፣ እዚህ ያሉት አሁን እንግዲህ በሙሉ የኢትዮጵያ ህዝበ ክርስቲያን እንዲህ ያለ ጨለማ ውስጥ ነው የገባው።
የሚታገለው ከካህናቱም ጋር ነው፣ ከነታጋይ ጋር ነው። እንደገና መሪዎች ነን ብለው ይህን ነጩን የጋበዙ ሰዎች ሮንግ የሆነ ነገር ነግረው በኢትዮጵያ ሕዝብ ላይ መስቀል አደባባይ ላይ ያልናፍሱት መጥ ቀሲስ ኔትወርክ ነው መሰለኝ ተመልሰው ይገባሉ ብዬ ተስፋ አደርጋለሁ። ተቋረጠ መሰለኝ። ወደ እርሶ የማጠቃለያ ሀሳብ እንምጣ። ምናልባት ምንድን ነው አሁን አንዱ ትልቁ የክርስቲያኖች በቁርአንና በሐዲስ ላይ እየሰጡ ያሉት መልእክት ወቅቱን የጠበቀና ትክክለኛ ነው። ለምን እነዚህ ሰዎች ለብዙ ዓመታት በኦርቶዶክሳውያን ዝምታ ክርስቶስን እስከ መሳደብ ደርሰው ሰውን እስላም ለማድረግ የሌላ ሰው ሃይማኖት መስደብ አያስፈልግም። የእስልምናን ጥሩነት ለድህነት መልካም እንደሆነ በዚህ መንገድ ሄደው የዳኑ ቅዱሳንን ተአምራት እሱም መንገር ይበቃል እንጂ እከሌን ሰድበህ አይደለም። ንጽጽር ውስጥ ከገባህ ደግሞ ያነጻጸርክበት እምነት ምላሽ ይሰጣል። እና የኦርቶዶክስ ልጆች ያደረጉት ነገር በጣም ጨዋ ስርዓት የጠበቀ መጽሐፋቸው ላይ ከሌለ ውጪ የራሳቸውን አንድ ነገር ሳይጨምሩ ያልተማረው እስላም ይሄን የሰማ ጊዜ ወደ ክርስትና እንደሚሄድ የታወቀ ነው። እነሱ በግዴታ ነው የሚያቆዩ፣ ገብቶ ስትሄድ ይገሉሃል። ስለዚህ አሁን የቀደሙ አባቶቻችን እነሱን ለማስተማር የሄዱበት እና ማንኛውም ኦርቶዶክሳዊ ሰው ኦርቶዶክሳዊ ካልሆነ ሰው ጋራ ሲነጋገር የኛን ጠባይና የነዛን ምናነጻጽርበትን እምነት ጠባይ ማወቅ ያስፈልጋል። አሁን ለምሳሌ የዋሃቢስቶቹ ለማስተማር የሚሄዱበት 4 መሰረታዊ እና ድርቅናዎች አሉት። አንደኛው የሃይማኖቱ መሰረት ነው፣ ለማንኛውም እስላም ነው፣ ተውሂድ ነው። ዋነስ ኦፍ ጎድ የምንለው ተውሂድ አንድ አምላክ አንድ ነው የሚለው ማለት ነው። ይሄን ለማስተማር አንድ ነው ብለው ማስተማር ብቻ ይበቃቸው ነበር። ምን ብለው ይመጣሉ? 3 አማልክት ክርስቲያኖች 3 አማልክት ያምላሉ ብለው ቁርአናቸው ውስጥ ብቻ አስተምረው አያቆሙም። ይመጡና አታክ ያደርጉሃል። ምክንያቱም ስልታቸው ሰው ክርስትናን እንዳይረዳ ማድረግ ነው። ቁርአንን እንዲረዳ ማድረግ አይደለም፣ ክርስትናን እንዳይረዳ። ይሄ በፕሮቴስታንትም አለ። ልክ ፕሮቴስታንት ሲሆን ኦርቶዶክስን ስደብ ነው መጀመሪያ። አውግዝ፣ ድንግል ማርያምን አውግዝ፣ ቅዱሳንን አውግዝ፣ ጌታ ይበቃኛል ብቻ በል። ጌታን ደግሞ ልክ ሉተር በተረዳው ልክ ብቻ ሐዋርያቱን አትጠይቅ፣ ቅዱሳንን አትጠይቅ ነው። እነዛም ተመሳሳይ ነው። ተውሂድን ለማስተማር ስላሴ መስደብ የለብህም። አታቀውማ አታቀውም። ስለ ሚስጥረ ስላሴ ማወቅ ከፈለግ ክርስቲያንን አዳምጥ ነው። ኮንፊደንስ ካላቸው ሰው አደንዝዞ ለመያዝ ሳይሆን ኮንፊደንስ ካላቸው እኛ ተውሂድ አላህ አንድ ነው ብለን እናምናለን። አለቅ። ሶስትነት አንድነት የሚሉ ሰዎች ራሳቸውን ሳንጠይቅ እኛ ልንተነትንላቸው አንችልም ብለው ማቆም ነበረባቸው። ግን አላማቸው ሰው ሌላ አይን ማስተዋል እንዳይኖረው ማድረግ ነው። የማደንቆሪያ ስልት ነው የሚከተሉትና ሌላውን ይሳደባሉ። ሁለተኛው ስልታቸው ቁርአንና ሐዲስ ብቻ ነው የሁሉ ነገር ማስረጃ። አላህ ያልተናገረው ያልመለሰው መልስ የለም። ቁርአን ሁሉ ነገር አለው። ግብረ ስጋ ግንኙነት አለው፣ ጦርነት አካሄድ አለው፣ ንግድ አለው፣ ፊት መታጠብና እጅ መታጠብ ይናገራል። ስለ ጥፍር ምግብ ከበላ በኋላ ጣትህን እንዴት እንደምታረግ አለው። ልብስ እንዴት መልበስ፣ ከሚስት ጋር እንዴት እንደምትተኛ አለው። የሌለው ነገር የለውም ብሎ እዛ ላይ የተጻፈውን ሁሉ ደግሞ ፍጹም ነው፣ ከዚህ ጋር የማይስማማ ሁሉ ስህተት ነው። መጽሐፍ ቅዱስ ራሱ ተቀይሯል። በጣም እኮ ይሄ ነው። አሁን ክርስቲያን ሰው ከነሱ ጋር ሲነጋገር ይሄን አቋማቸውን ማወቅ አለበት። መጽሐፍ ቅዱስ ጠቅስላቸው ተቀይሯል ይላል። ያ የድሮ መጽሐፍ ይላሉ። አይተውት እኮ አያውቁም። የቱ ነው የድሮ? አያውቁትም። የድሮ ይለዋል። የመጀመሪያውንማ የአይሁዱ ምናምኑን ቶራትን እናምን የቱን ዌር ኢዝ ኢት? ስለዚህ አንድ ክርስቲያን ከነሱ ጋር ሲነጋገር እንዲህ አይነት ድርቅና እንዳላቸው ማወቅ አለበት መጀመሪያ። ከዚህ ወጥተው እንዳያስቡ ደግሞ ሲስተማቲካሊ
እንዴት እንደሚከለከሉ ሙስሊሞች አያውቁትም። ራሳቸው እስር ቤት ውስጥ መሆናቸውን አያውቁም። ይሄ ሁለተኛው የድርቅና መንገድ ነው። ሶስተኛው ካልቸራል ሴንሲቲቪቲ ነው። ምንም ይሉኝታ የሚባል የሰውን ባህል፣ ቀዳሚ እምነት፣ ታሪክ፣ ቅርስ፣ ህይወት ሁሉ መደፍጠጥ ነው። ማንጓጠጥ። ቪዲዮ አላዘጋጀውም እንጂ እንዴት ክርስቲያንን ሴቶችን እነዚህ ባሉበት ሱና ማድረግ አይቻልም ምናምን እያሉ እንዴት ክርስትናን የክርስቲያን ሴቶችን ጥላቻቸውን እንዴት እንደሚገልጡ ታያለ። ስለዚህ እንደዚህ ይሄን የራሳቸውን ይዘው የኛን ደግሞ ጠይቀው እኛም የራሳችን ይዘን የነሱን ጠይቀን በጋራ ያለንን ነገር አውቀን ያ የጋራ ነገራችን ለዕለት ተዕለት ግንኙነታችን ሆናል። የምንለያይበትን በየቤታችን እናስተምራለን። አለቀ። ሀገር ሳናጠፋ አብረን መኖር እንችላለን። አይ እኔ ሰድብሃለሁ አንተ ከተናገርክ ግን ገለሃለሁ ይገደል። በጣም የሚገርም ነው። ይሄም ማወቅ ካልቸራል ሴንሲቲቪቲ የሌላቸው በተለይ እነዚህ አዲሶቹ እስላሞች ማለት ነው። ኢትዮጵያን እስላሞችማ ስንት ጊዜ ፕሩቭ አድርገውታል። ብዙ ሱልጣኖች ነበሩ ኢትዮጵያ ውስጥ ፈርሰዋል። ክርስቲያኖችን ግራኝ ምን እንዳደረገ እናውቃለን። ከቱርክና ከሳውዲ ጋር ሆኖ ሰውን እኮ ይሸጥ ነበር። ሰውየው የማረከውን ሰው ይሸጥ ነበር። ይሄን ነው ንጉስ ነው ካላላችሁልን ቀድሱልን ይለዋል። ያው እነ ዴማስ ቀድሰውላቸዋል። እንደሱ አይደለም። የኢትዮጵያ ሙስሊሞች በዚህ ውጣውረድ ውስጥ ተዋውቀናል፣ ተዋህደናል እና እንደ ሰውነት እንደ መጽሐፍ ሳይሆን እንደ ሰውነት ማሰብ የሚችሉትን ወንድሞቻችንን አክብረን አብረን እንኖራለን። እኔ ሰድብሃለሁ፣ አጠፋሃለሁ፣ ከተናገርክ እገልሃለሁ። እንዴት ያለ ትምህርት ነው! ይሄንን በትክክል መረዳት አለባቸው የሚከራከሩ ወንድሞቻችን። ሁለተኛው ሙቹዋል ሪስፔክት ነበር የሚያስፈልገው በአፖሎጀቲክስ የጋራ መከባበር። አንተ እንዲህ ነው የምታምነው፣ ከዚህ እምነት ተነስተ እንዲህ አይነት እሴት ነው ያለህ። እኔ እንዲህ ነው የማምነው፣ ከዚህ እምነት የተነስቼ ያለኝ እሴት ይሄ ነው። በዚህ ደረጃ ኦቨርላፕ አለን፣ በዚህ ደረጃ ደግሞ እንራራቃለን። እንደገና መልሶ አንድ የሚያደርገን ሰው መሆናችን ነው። እንደገና ድርብ አንድነታችን የአንድ ሀገር ልጆች መሆናችን ነው። ሶስተኛ አንድ የሚያደርገን ነገር ደግሞ በእኔ ላይ ሊደረግም አልፈልገውም በሌላ አላደርግም የሚለው ላጥፋ የሚለውን ከዚህ ውጪ የሆነ ስብና መሆኑን ማወቅ አለባቸው የሚከራከሩ ሰዎች። ኦርቶዶክሶች ስለ ክርክር ምን ይላሉ? የመጀመሪያ ኦርቶዶክስ መከራከሪያ የታወቀው አባቶቻችን የሚያደርጉት እምነቱን ልክ በጸሎተ ሃይማኖት እናም ባዶ አምላክ እግዚአብሔር አሐዜ ኩሉ እንደምንለው እንደ ጸሎተ ሃይማኖት ልክ እንደዛ እሱን ጸሎተ ሃይማኖት ያለውን እምነታችን አርቲኩሌት ማለት መንገር ነው፣ መግለጽ ነው። በጸሎተ ሃይማኖታችን ውስጥ እስልምናን አንጠቅስም፣ ቡዲዝምን አንጠቅስም፣ ፕሮቴስታንት አንጠቅስም፣ ካቶሊክ አንጠቅስም። ሐዋርያት ቀጥሎ ያሉ አባቶቻችን ከመጽሐፍቱ ሐዋርያት ያስተማሩትን ሰብስቦ በቀላል በቃል የምንይዘው ናም ባዶ አምላክ እግዚአብሔር አሐዜ ኩሉ ገባሬ ሰማያት ወምድር ብለው ስለ ጥምቀት አንስተው ስለ መንፈስ ቅዱስ አምላክነት አንስተው ስለ ሶስትነት አንስተው የአንዲት የቤተክርስቲያን አንድነት አንድ ብቻ መሆኗን አንስተው የሚመጣውን ህይወት ተስፋ እናደርጋለን ብለው ይዘጋሉ። በክርክራችን ውስጥ እሱን ማሳየት ሶስትነት አንድነት ምን ማለት እንደሆነ ዓለም የሚሰናከልበትን እኛ አንድ አምላክ ብለን ነው የምናምነው። የአንድ አምላክ ሶስትነት አንድነት አለው። ከሶስቱ አካል አንዱ በተለየ አካሉ ሰው ሆኖ ክርስቶስ ተባለ። ክርስቶስ ኢየሱስ ክርስቶስ በሱ ስም ተጠምቀን የሱ አካል ሆነን እኛ ክርስቲያኖች እንባለ አዲስ ዘር ነን፣ የመንግስተ ሰማያት እጩዎች ነን። በዚህ ምድር በዛ ተጋድሎ ነው የምንኖረው። አምላካችን አንድ ነው። ይሄ የማይገባችሁ ከሆነ አንዳንዱ የተጠመቀ በመንፈስ ቅዱስ የሚገለጥለት አለ። ለቅዱስ ጴጥሮስ እንደተባለው ስጋና ደም አልገለጠልህም፣ ስጋና ደም አልገለጠልህም የአባቴ በሰማይ ያለው አባቴ እንጂ እንደተባለው እየጠሉና እየሰደቡ ለማዳመጥ ትዕግስት እያጡ ስላሴ መረዳት አይቻልም። ምን እናርግኛ? በክርክር ማናሳምነው ነገር ውስጥ ብዙ ችግር ውስጥ መግባት የለብንም። ኮመን የሆነውን ግራውንድ ላይ ብቻ መነጋገር ያስፈልጋል። እኛ ስንከራከር ለመግደል አንሄድም፣ መጥላትም አንችልም። ባልንጀራ እንደራስ ውደድ ብቻ ሳይሆን ጠላት ውደድ የሚል ስላለብን የተለየ ነው የኛ አቋም። ሁለተኛው የኛ ማተኮር ያለብን ሼርድ ቫልዩ ማለት የጋራ እሴቶቻችንን ገልጠን ልክ ለነሱም ቢያደርጉት ደስ የሚለን ገልጠን ከዛ ሲወጡ ምን ያህል ከሰውነት እንኳን እንደሚርቁ በሃይማኖት ስም ከሰውነት እንዴት እንደሚወጡ ማሳየት ነው። ግደል እኮ ከሰውነት መውጣት ነው።
አይ አላህ ትእዛዝ ነው ካሉ አላህ ዘበኛ ይፈልጋል ማለት ነው። ራሱ መግደል አይችልም። ስለዚህ ፈጣሪ አይደለም ማለት ነው እንዴ? እፎይ ራሱ ለምን አይገለውም አላህ? እነሱ የአላህ ዘበኛ ናቸው? የነሱ አምላክ ያለ ሰይፍ መኖር አይችልም? ምንድነው እሱ? ይሄንን ሪስፔክት ይሄንን ክብር እኛ የምናከብረውን ክብር ስለማያውቁ ከማያከብርህ ጋር ስትነጋገር እንዴት እንደምትነጋገር ማወቅ አለብህ ማለት። ልጆቻችን ይሄን አውቀውታል በደንብ አድርገው ምንም ሳይጨምሩበት ከሐዲሱ ከቁርአኑ እየጠቀሱ ነው አፋቸውን ያዘጓቸው። ያበሳጫቸው አደንቁሮ የሚያስከትሉትን ወጣት እስላም ክርስቲያን ይሆናል ብለው ፈሩ። በእውቀት ማሸነፍ ሲያቅታቸው ተናጋሪው ምላስ ሊቆርጡ ተነሱ። ቆራጩን የሚቃወም አባት ጠፋ። መንግስትን ቻሌንጅ የሚያደርግ እኔ ዜጋ ኮንኩ እኔ እንደነት መጠበቅ ግደል ብሎ ሰጀስት ያደረገው ሰው ለፍርድ አቅርብ ሲባል ጭራሽ ቄስ ነኝ የሚል ሰውዬ እንደው ታጋይ የሚለው ስም ጥሩ ነው ይወጣለት። ምን እንደሚታገል እግዚአብሔር ይወቀው። ከእውነት ጋር ነው የሚታገለው ማለት ነው። ትንሽ እንኳን አፍር መስቀል ይዞ ሲወጣ። መስቀል እኮ የሰላም የእውነት እንጂ የአድርባይነት የሆድ አይደለም። የሆድ ማንኪያ እኮ አደረገው። የምግብ መጉረሻ የሾርባ መጠጫ መሰለው ጌታችን መስቀል። እሱን ይዞ ለገዳዩ ጠበቃ ይቆማል፣ ለፍትህም ለእውነትም አይቆምም። ይሄን ቅስናውን ታጋይን ቄስ ሳይሮስን ጳጳስ ዳንኤልን ዲያቆን አድርጎ ቁጭ ያለው ሲኖዶሳችን የግድያ አዋጁን ለመቃወም ወኔ የለውም። ለምን? ራሱ የት እንዳለ ራሱ ነው የሚያውቀው። እምነት ውስጥ አሉ እነዚህ ሰዎች ምንድን ነው የሚሰሩት የሚለውን ልጆቻችን አውቀው መጽሐፍ ጠቅሰው ፕሮቴክት የሚያደርጋቸው ህግ እንደሌለ አውቀው በጥንቃቄ ነው የተከራከሩትና ኦርቶዶክሳዊ መንገድ ላይ ነው ያሉት። ወደኛ ሲያመጡት ስክሪፕቸሩን መጽሐፍ ቅዱስን ይጠቅሳሉ። ሂስቶሪካል ኮንቲኒቲ እንዳለን ከመጀመሪያ ያመጡታል። ድንገት ዱብ ያደርግነው እንደ ሉተር ወይንም እንደ ካቶሊክ ከ300 እና 400 ዓመት በኋላ በአዋጅ የሰራ ነው ሃይማኖት አይደለም። ኮንቲኒቲውን ያሳይተዋል። ልጆቹ ከጌታችን ልደት 1000 ምናምን በፊት የጻፈውን የነ ኢሳያስ መጽሐፍ እየጠቀሱ አያይዘው አሳይተዋል። ትንቢትም የሌለው ድንገት ዱብ ያለ መጽሐፍ ወረደልኝ እያለ ሲጭነው ምስክሩ ለራሱ መስክሮ እኔ ነኝ ነብዩ መጽሐፉም ይሄ ብቻ ነው ጅብሪል የሚባል ነው ያናገረኝ ምንም እኮ ሌላ ምስክር የለም። አንድ ሰው ዳኛም ምስክርም ባለ መጽሐፍም ራሱ ነብይ ስሜን ካልጠላህ አጸድቅም ብሎ ይሄን እንኳን የተቀበለ ሰው ይሄን ሁሉ ሺህ ዘመን የተጓዘ በተለያየ ቋንቋ ተጽፎ የሚናበብ በግሪክ በአርማይክ በአረብኛ በሶሪያ በቀድሞ ቋንቋ ማለት ነው በሮማይስ ተጽፎ አንድ የሆነ የተለያየ አገር ያሉ ሰዎች የተለያየ ዘመን ውስጥ የነበሩ ሰዎች ጽፈው ለአንድ ጌታ ለኢየሱስ ክርስቶስ መሲህነት የጻፉትን ለመቀበል የቸገረው ሰው ጋር ስትከራከር ምን ያህል አዳጋች እንደሆነ ተመልከት። ስለዚህ ልጆቻችን ጥሩ ነው ያደረጉት። በቃ መጽሐፉን እዚህ ጋር አይተውና የራሳቸው መጽሐፍ እየጠቀሱ ስተቱን ይነግሯቸዋል። ከዛ ይቆጣል። መጽሐፉን ሲጠቅሱ አይ እኛ እንዲህ ነው የምንተረጉመው ብሎ የኛ ደግሞ ይመልሳል። ልግደልህ አይልም። እና ትክክል ነው ያደረጉት ስክሪፕቸርን መሰረት ማድረጋቸው። ሌላው መጠንቀቅ ያለብን ሁላችንም የእረኝነት ምንድነው ኃላፊነት ነው። የእረኝነት ኃላፊነት ማለት በምንናገረው ምክንያት የምትጠፋ አንድ ነፍስ ካለች እግዚአብሔር ጠይቀናል በቃላችን። ያሳትነው ክርስቲያን ካለ ወደ ክርስትና እንዳይመጣ ደግሞ ክርስቲያን ያልሆነውን ሰው የበለጠ እንዲጣላን ከሰራን ልቡን ከደፈንን በፍቅር ካላረግን ይመጡ የነበሩ ነፍሳትን መንገድ ከዘጋን የኛም እንዲሰናከል ካረግን እግዚአብሔር ስለሚጠይቀን መለፍለፋችን መድከማችን ሁሉ ለመዳን ካልሆነን ምን ያደርግልናል? ሰይፍ ፈርተን አለምንኖረው በነፍስ እንዳንጠፋ ነው የምንፈራው። ከሁሉ በላይ ስጋችን ሰይፍ ሊፈራ ይችላል፣ ግን ከሱ የሚበልጥብን የነፍስ መጥፋት። በአፖሎጀቲክስ ውስጥ የእረኝነት ስስነት ማለት ምንድነው? ኃላፊነት። ማንም ላለማሰናከላችን መጠንቀቅ አለብን። ከእውነት ከክርስቶስ ሰውን ላለማሰናከላችን ከሌላው አይደለም። እሱ ብቻ ነው ህይወት፣ እሱ ብቻ ነው መንገድ ብለን ስለምናምን ከክርስቶስ የሚያርቅ ምንም ነገር ላለመናገራችን መጠንቀቅ አለብን። ልጆቻችን ይሄን አድርገዋል። አንዳንድ ቦታ ተቆጥተው የሚገልጹት ከሐዲሱና ከቁርአኑ ውጪ ያንተ ነብይ እንደዚህ ነው ብለው ከሆነም እሱም መልሰው በማየት በእርግጥ ከመጽሐፉ ውጪ ያለውን አላሉም፣ ግን የሚሉበት ቶን
የቁጣ የማዋረድ የማሳነስ እንዳይሆን ብቻ መጠንቀቅ፣ እውነቱን ግን ሁሌ መናገር። ምክንያቱም እነዛን ነፍሳት መዳን አለባቸው። በዚህ እምነት በእስልምና እምነት ውስጥ ያሉ ሰዎች ወደ ክርስቶስ መምጣት አለባቸው። ለዛ ነው መስራት ያለብን። ለመግደል አንሰራም እንደነሱ፣ የኛ ሃይማኖት አይደለም። ይገደል አንልም እኛ፣ ግን ሲገሉን ደግሞ አንፈቅድም። በዚህ ምድር የመኖር መብት ስላለ ማለት ነው በሀገራችን። ለዛው እንዴ የጨፈጨፈንን ግራኝን እኮ ንጉሴ ነው ብለው ድርቅ የሚሉት እኔም አህመድ ኢብን አልጋዚ ነኝ ብለው ካኒሴራ አሳተው የሚለብሱት በአዲስ አበባ የባህልና አዳራሽ ራት እየደገሱ ሁሌ እሱን የሚያወድሱት እኮ እንደግማቸዋለን እኮ ነው። ይህንን በድንቁርና የሚያሳልፍ ጳጳስ፣ መምህር፣ ዘማሪ ምንኛ የተቀሰፈ ነው። ዞሮ ዞሮ ቤታችን ላይ ነው የሚያመጣኝ። ልጆቻችን ያደረጉት ጥሩ ነው። እውነትን መናገር መቀጠል አለባቸው። ሰው ግን ይሄንን እብደት ይሄንን የአራጅ አዋጅ እንዳውም የበለጠ ሰው ወደ ክርስትና የምንጠራበት አድርገን እንደ መሳሪያ መጠቀም አለብን፣ ሰው ወደ እውነት እንደሚመጣ። ምክንያቱም የሚገሉለት እንደ ዘበኛ የሚጠብቁት አምላክ አይደለም። እስላም ልብ ካለው በዚህ ብቻ ችግር እንዳለ ያውቃል። የፈጠረውን ግደሉልኝ አይልም እውነተኛ አምላክ። በመጽሐፋችን ነፍሰ ገዳይ የተባለው ዲያብሎስ ነው። ስለዚህ የፈጠረውን ግደሉልኝ አይልም። መግደል ከፈለገ ራሱ ይገላል። ቸነፈር አምጥቶም በሽታ አምጥቶም በተአምራትም መሬት አፍ ከፍታ ትውጣለች እንደ ዳታንና አቤሜሮን። በእኛ ሀገርም ቅዱሳን አባቶቻችን መሬት አፍ ከፍታ እንድትውጥ ብለው እንዲዋጡ ያደርጓቸው ብዙ ሰዎች አሉ በድርሳናዎቻችን። እነ ጊዮርጊስ ሰባ ነገስታትን አድርገዋል። መሬት ከፍታ አፋን ከፍታ እንድትውጣቸው አድርገዋል። እግዚአብሔር በራሱ እንደዛ ያደርጋል እንጂ ሰይፍ አንስተ ስለ እምነቱ ግደሉት። እንዳው ልብ ያለው ሙስሊም ሃይማኖቱን ትቶ ወደ ክርስትና ወደ ፍቅር ሃይማኖት መምጣት የነበረበት ልክ ይሄን ሲሰማ ነው። በእውነት ልብ ቢኖረው ግን ኦልሬዲ ለዘላለም ብሬኖች ሲሆን ስለቆየ መቼስ ማንኛውም ሃይማኖተኛ የሃይማኖቱ መስራችን ነው የሚመስለው። የሃይማኖቱ መስራች ነው የሚመስለው። ቁርአንን አንብቦ መሐመድን የማይመስሉ ከሰው ጋር መኖር የቻሉ የኢትዮጵያ እስላሞች ድንቅ ናቸው። ክፉ የመሰላቸውን ትተውታል፣ መልካሙን ኖረውታል። ይሰግዳሉ፣ ዘካ ይሰጣሉ፣ ሀጅ ያደርጋሉ፣ ለጎረቤቶቻቸው ያዝናሉ፣ ለሰው መልካም ያደርጋሉ፣ መልካም ይፈርዳሉ፣ እውነት ይመሰክራሉ፣ በንጽህና ይነግዳሉ፣ ያዘነውን ያጽናናሉ፣ እናት አባት የሞተበትን ያሳድጋሉ። እኔ እኮ እስላም ነው ያሳደገኝ እኮ ሁሌ እናገራለሁ። ከዲጃ አሊና ሙሳ አብዱላህ ናቸው ያሳደጉኝ እኮ። እነዚህ የሚገርሙ ሰዎች ናቸው። ክርስቶስን ቢያውቁ እንዴት ቅዱሳን ሊሆኑ እንደሚችሉ አስቡ። በሰውነት ይሄን ተአምር ከሰሩ፣ ቁርአን ውስጥ ግደል የሚለውን ሁሉ ከጠሉ፣ ተፍኪር ካፊር እያሉ ሰውን በደረጃ ከፋፍለው በጥላቻ ከሚመርዝ ትምህርት ርቀው ማለት እሱን ሁሉ አሸንፈው እና ልናደንቃቸው ይገባል። የቀደሙትን እስላም አባቶች ወንድም እናቶቻችንን ያሳደጉንን። አሁን የመጡትን አረሞች ግን በትክክል አሁን ወንድሞቻችን እንደሚነግሯቸው እንዳሁም ለመዳን እንትን ምክንያት ሆኖናል ብዬ ነው የማስበው። ልጆቹ ይበርቱ። ግን እነዚህ ቤተክርስቲያን የተሰበሰቡ ሰዎችን ለቤተክርስቲያን ጋር ሪሌቫንት ነው ብሎ መጠበቅ ፈጽሞ አይቻልም። ሰው እሱ መርሳት አለበት። ቤተክርስቲያን እንዴት እንደምትድን ማሰብ አለበት ሰው። ይሄ ታክፊር ምናምን ከሚለው እሱን እንኳን ወደ ፍርድ ቤት ማምጣት ያልቻለ ተቋም ነው እኛ ያለን። ህንፃ ይመርቃል፣ ስለ በዓል ያወራልና አባቶቻችን ወንድሞቻችን እነዚህ የሚከራከሩት እግዚአብሔር ይስጣቸው። እንዳውም ወደ መጽሐፍ አሳድገው ትውልድ እንዲያነበው ቢያደርጉ ድምፅ ላይ በኖ እንዳይቀር ቢጻፍላቸው ጥሩ ይመስለኛል። እግዚአብሔር ይስጥልኝ። አበዛሁት። እግዚአብሔር ይስጥልን መምህር፣ አልበዛም። በእውነት ልወት ያሰማልን። እንግዲህ እንዲህ ያለውን በጎና የተቀደሰ ሀሳብና ዓላማ እግዚአብሔር በእውነት ለሰው ልጆች መዳን ሁሉ የሚሰሩት ሁሉ ብርታቱንና ጸጋውን ያድልልን። ይሄ ሀሳብ ነው የሚያስፈልገው። ክርስትናም እንደሱ ነው። ቀሲስ ኢንተርኔቱ ነው ይመስለኛል ተቋረጡ በመሃል የማጠቃለያ ሀሳብ እንዲሰጡ ገብዤው ሀሳቡን አጠቃለው ነበረ። እስቲ እኔ ጋር ነው እርሶ ጋር ነው የሚወት ሆነ አሁን አንሚት አድርገዋል። እሺ እንግዲህ የምትሰሙ በቅርቡ
በሁሉም ያላችሁ ወገኖች ክርስቶስ በተናገረው እናጠቃለው። አኩተከ አዌ ወከሰ ሕፃናት ሰወቁም ከጠቢባን ከዋቂዎች ሰውረህ ለሕፃናት የገለጽክ አኩተከ የሰማይ አባቴ ሆይ አምናለሁ ብሎ ክርስቶስ ተናገረ። እግዚአብሔር ይህችን ሴት ልጅ ከሙስሊሙ ህብረተሰብ እፎይን የመሳሰሉት ወጣቶችን ደግሞ ከተዋህዶ አውጥቶ ምሳሌዎች አድርጎ ያቀረባቸው አምላክ የተመሰገነ ይሁን። ወሰወርኮም ጠቢባን የሃይማኖት መሪዎች ነን፣ ጥበበኞች ነን፣ ሲኖዶስ አባል የሊቃውንት ጉባኤ ነን፣ ፖለቲከኞች ነን ከሚሉት ሁሉ ሰውሮ በእነዚህ በሁለት ሰዎች ነገሩን ሁሉ ገለጸ። የተመሰገነ ይሁን። እንግዲህ አሁንም እንደምለው እነዚህ ልጆች እንዲበረቱ እንዲጠነክሩ አብረናቸው እንድንቆም በኢትዮጵያ ቤተክርስቲያን ያሉ ካህናት ሁሉ መጽሐፍ እንዲያነቡ ወደ እውነቱ እንዲመጡ ከእፎይና ከዚህ ልጅ ጋር አብረው እንዲቆሙ ድምፃችንን ማሰማት። ያን ብቻም አብረን የቆምናቸው ሸኮች ሁሉ በአሜሪካ ያሉት በዓለም ዙሪያ ያሉት ድምፃችን ይሰማ ሲሉ አብረን ሁሉ እባካችሁ ከእፎይና ከዚህ ልጅ ጋር ቁሙ። የሚያስተሳስብ ዘመን ላይ ወድቀናል። ፖለቲካውን ተውት፣ የዘሩንም ተውት፣ ዲኖሚኔሽናል ፍሪክሽኑም ተውት። አሁን ይህ ዘመን የሚጠይቀን ከዚህ ልጅ ጋርና ከእፎይ ጋር አብረን እንድንቆም ነው። እግዚአብሔር እነዚህን ሁለት ልጆች አምጥቶ ለመስጠት አቁሟቸዋል። በፊታችን የምማጸነው ነው። ክርስቶስ አባት ሆይ ሰማይና የምድር ጌታ ይህንን ከኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አምላክ ሆይ እኛም የምንለው የምንጠይቅህ ለዚህ ልጅ የገለጽክ እፎይንም አስታጥቀ ወደፊት ያመጣህ እንደገና ራሴን ላውጣ እናንተንም በዚህ ዘመን ያላችሁ በየመድረኩ ላይ የምትጮሁትን ሰዎች ያዘጋጀ አምላክ ተመሰገነ ይሁን። ቀጥሉ፣ በርቱ። እግዚአብሔር ብርታቱን ይሰጣል። ጸጋና ጽድቅ ተሰጥቷችኋል። ጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነ ለነ። ጸጋና ጽድቅ በኢየሱስ ክርስቶስ በእኛ ላይ ፈሷል። ያ ጸጋና መስቀል አደባባይ ክርስቶስ ያወጀው እኛም የምናወጀው የተጠመቅንበት ድልን ያወጀበት በስመ አብ ወወልድ ብለን ስንደነግጥ ስሙን ሁሉ የምንጠራው የተጸነሰበት ክርስቶስ የተጠመቀበት ይህ ጸጋና ጽድቅ አንድ ላይ ተደምሮ እነዚህ ሁለት ልጆች ላይ ፈንድቷል። እኛንም እያስጮህን ያለ ይሄ ነው። በመጨረሻ ሳይነ ዋፍ ሳይነ ብለን ቅዳሴውን በምንደመድምበት እንዝጋው። አምላካችን ሆይ በጸጋ ላይ ጸጋህን አብዛልን። እነዚያ ልጆች አበርታቸው። ሰይፍ የሚመዙትንም ሁሉ እግዚአብሔር ሆይ ጽድቅህን አሳያቸው፣ ጸጋህን አሳያቸው። አምላካችን ሆይ የተኙትን የሲኖዶስን ሁሉ አባላት ቀስቅስ። የሊቃውንት ጉባኤ ነን የሚሉትንም እባክህ ቀስቅስ። የሃይማኖት ድርጅት መሪዎች ነን የሚሉትን ሁሉ አይናቸውን አብራ። እነዚህን ሁለት ልጆች የእነሱን ድምፅ እንዲሰሙ እዝነ ልቦናቸውን ክፈትላቸው። እግዚአብሔር የተመሰገነ ይሁን። በሌላ ዙር እስከምንገናኝ ከዳይፀ ልሳን ከዳይፀ ሕሊና ጠብቆ እግዚአብሔር ሊደመጥ በተግባር ሊውል የሚችለውን ነገር ህዝብ ጆሮ ያድርስልን። በሰላም ያገናኘን። በሰላም ያገናኘን። በሰላም ያገናኘን። አሜን አሜን አሜን። አሜን። እግዚአብሔር ይስጥልን። በሰላም ያገናኘን። በሰላም ያገናኘን። አንድ መልእክት አለኝ። የሰሞኑ
ወረራና መዋቅራዊ ዘር ማጥፋት በወልቃይት ጠገዴና ጠለምት የሚል መጽሐፍ በድምፅ እያቀረብኩላችሁ ነው። ክፍል 1 ተለቋል። በጣም ብዙ አስገራሚ ታሪክ የተካተተበት መጽሐፍ ነው። ዛሬ ጊዜ ስለሄደ ነው። በሚቀጥለው መምህርም መጽሐፍ ተስፋ አደርጋለሁ። እስከዛው ግን እንደተከታተሉት ልጋብዝ። የቱምቢ ላይ ታገኛላችሁ። ፕሌሊስት ላይ ከገባችሁ የቱምቢ መጽሐፍት የሚል አለ። እዛ ውስጥ ሌሎች ኦዲዮ ቡኮችን አሉ እስካሁን የጀመርናቸው፣ እሱን እንድትከታተሉ ልጋብዝ። እግዚአብሔር ይስጥልን። ሰላም ሁኑ። እጅግ አድርጌ አመሰግናለሁ። ቀሲስ መምህር ቃልዎት ያሰማል። እግዚአብሔር ያክብርልኝ። አሜን። እግዚአብሔር እድሜ ይስጥልን። ቀሲስ በርታ። ዮሴፍ እግዚአብሔር ይስጥልን። ከእናንተ ጋር ያቆመኝ እግዚአብሔር የተመሰገነ ይሁን። በርቱ፣ ጸጋውን ያብዛላችሁ። እግዚአብሔር ከእናንተ ጋር በርቱ፣ በሰላም ያገናኝ። አመሰግናለሁ። አድማጭ ተመልካቾች እግዚአብሔር ይስጥልኝ። በያላችሁበት መልካም ጊዜ ይሆንላችሁ። መግቢያ ላይ የጋበዝኩትን መዝሙር ጋብዣችሁ ነው የምወጣው።